ተጎጆች ነን። ገብቶሻል? ሌላውን እንኳን ማትረፍ አንችልም። የእኛን ታሪክ ጽፈንኛ ማትረፋን እሷ ደግሞ አልተደገመች መታ ያዝኑልኛል ብላ እንደዚህ ነው 17 ኖ የሁለት ዓመት ታሪክ ነው። ግን አሁን እኔ ደግሞ እሷን የተረዳሁበት ወይ እንዴት መሰለሽ የተረዳኋት ልጅቷ ያዝኑልኛል ብላ አይደለም የመጣችው ታተርፋለሁ ብላ ነው የመጣችው። ለማያልኩ ምን አገባት? አንድ እሱ ሰው አተርፋለሁ ብላ ነው የመጣችው። ያዝኑልኛል ብላ አልመጣችም። ያዝኑልኛል ብላ ብትመጣ ኖሮማ ወይ ያለቀሰች ትመጣለች ወይ ተሰብራ ትመጣለች። ቆማ ነው የመጣችው። ፋብላ ብልጭ ብላ ነው የመጣችው። ለመተዛዘን አይደለም። ሲጀመር ልጅቷ በጣም ስማርት ናት። የምታወራውን ታውቃለች። አንድ አይነት ናት። ሁሉን ነገር ብቻ ነው የሚለያቸው። ያደነኳት ነገር ደግሞ ምን መሰለሽ አደኮ there is type of behavior የሆነ ጸባይ አለ። ያ ጸባይ ጥሩ ነው ጥሩ አይደለም። ለምሳሌ ናርሲስት ነው አይደለም፣ አቢዩዘር ነው አይደለም፣ ኢሞሽናሊ አቢዩዝ ነው፣ ፊዚካሊ አቢዩዝ ነው፣ ሜንታሊ አቢዩዝ ነው። there's a lot of things አንድ ሰው አቢዩዝ የሚያደርግ she is smart and end of the day ልጅቷ ስማርት ናት። ኤቭሪቲንግ የምታደርገው ነገር ታውቋለች፣ ይገባታል። ግን ካለባት የኢሞሽን ደረጃ አንጻር ሬዲ አልነበረችም ሊቭ ለማድረግ እሱን ለመተው እንደተረዷት ከሆነ እኔም እንደዛ ነገር ላይ ስለነበርኩ ማለት ነው። ግን አንዴ ዲሳይድ ካረሽ እንደዚህ አሳማኝ ነበረ። ልጁ ደግሞ እሷ ያሳምን ነበር። አሳምኗትም አይደለም ሺ ስማርት አሳምኗትም ላይክ አላሳምናትም። አሳምኗት ነው እንዲህ ያለች እኮ ማማ ቆይ ልነግርሽ አይደል እንዲህ ያለች እኮ ኮንዶሙን ማለት ነው። ኮንዶሙን አለች ፊት ለፊት መኪናው ፊት ለፊት ሶሪ ላውራው ሰምቼዋለሁ እኮ ሙሉ ታሪኩን አዳው ኦኬ ላውራው ልድገመው ኖ ሰምቼዋለሁ ይቅር ያ ብቻ አላመነችውም። ግን ምንም ማድረግ አትችልም። በቃ ያላት አማራጭ እኮ እሺ ብላ እንኳን እሷ እኛ ስንት ነገር አምነና እንዴ በቃ እሺ ብለን እያወቅን አንቺ እንደዚህ አይነት ነገር ብታይ አንቺ ትጨርሻለሽ እዛ ሁሉ ነገር ወይ እስር ቤት ትገባሽ አንቺ ብትሆኚ መስሎሽ ነው አዳኮ። በሰዓቱ እንደዚህ አይነት ነገር ስታይ ተስፋ ነው የምቆርጪው እንጂ ምንም አታረጊም። እኔም እንደዛ ነው የምለው ባይ እገላለሁ ነው የምለው። ግን እዛ ቦታ ላይ ስትቀመጪ ምንም አታረጊም። ልብሽ ተሰብሮ ቀጥ ብለሽ ነው የምትወጪው። በቃ እንደዚህ አይነት ሲቹዌሽን ነው የምትደርሽበት ስታዩ። እኔ ግን አይደለሁ መስሎሽ ነው አዳኮ ጌታ እኔ እኮ ታስኪያለሽ። አብዛኞቹ ሴቶች እንደዚህ ነው የምንለው አለ ገለዋለሁ ምናምን ነው አይደለም። ልክ ቦታው ስትደርሺ ቅስምሽ ይሰባበርና ሳይሆን እግዚአብሔር ይመስገን ትወጫለሽ። ምን እንደዚህ አይነት ነገር ግን ተነግሮኝ እንኳን እና ኦኬ ትወጫለሽ። እሷ እኮ አመነችው አላመነችውም። ኮንፊውስድ ሆነች። ታውቋለች ያ ነገር ትክክል እንዳልሆነ ታውቋለች። እንዴ ኢቭን ራሱ ስታስረዳ እኮ ሰምተሻታል። ከኋላ መቼ ሳይወረውሩት ከፊት ለፊት ያለው እሱ መቼስ እየነዳ ከኋላ ወረወርለት። it doesn't make sense። ልጅቷ ታውቋለች። ግን ከእንደዚህ አይነት ሰው ጋር ፋይት ልታረጊ አትችይም። በቃ ይሄ ነው ካለሽ ልታሳመኙ አትችይም። አንድ ሰው አምኖበት ጥፋቱን በቃ I messed up ስተሰርቻለሁ ካላለሽ የፈለገ ብታለቅሺ እውነቱን ንገረኝ ብቲ ኧረ ልሞት ነው ብቲ ኧረ ምናምን ብቲ ውሸት ነው። ያለሽ አማራጭ ዝም ብለሽ ታውቂዋለሽ እውነቱን። ከዛ ሰው እውነታውን አታገኝም መሄድ ነው። ካወቀች ታውቂዋለሽ፣ ግን ተመልሰሽ ከሱ ጋር ትሆኛለሽ አይደለም። ማንም ሴት እንደዚህ አይነት በኋላ ከሱ ጋር አትሆንም። ወይ ሜንታሊ እና ኢሞሽናሊ ወይ ፊዚካሊ ሬዲ እስከሆነች ድረስ ያንን ሰው ለመተው ነው እንጂ በፍጹም ከሱ ጋር ብትሆንም ከሱ ጋር እየሆነች አይደለም። ከዛ በኋላ እኮ ነው ያገባችው። እና ለመሰልሽ ያገባችው አዳኮ ሽማግሌ ተልኳል፣ ሰው ተጠርቷል፣ ሁሉም ሰው ያውቃል። ምን ታርክ? እኔ ቦን ዳምፕ ነው ማረገው፣ አይመለከተኝም። ግን ዲፔንድ መጣሽልኝ እንኳን ትረስ ጋብቻ ጋና ጋብቻ አሁን ለሷ ኢትዮጵያ ይከብዳል። ሰው ያውቃል ምናምን ቤተሰብ ያውቃል፣ ሰው ተጠርቷል። ምን ታርክ? ኢትዮጵያ እኮ አያስቀምጡሽም፣ ወሬ ይከብዳል። አንድ መስሚያሽ ራሱ ጥጥ የሆነ ሰው መሆን አለብሽ እንደዚህ አይነት ነገር ላይ ኢትዮጵያ ስትኖሪ። እዚህ ግን አሁን እኔ ቦን ሙሉ ግማሹን እድሜ እዚህ ስላደኩ ሜንታሊቲ ሁለት ሜንታሊቲ አይነት ነው ያለኝ። አይመለከተኝም እንደዚህ ነገር ላይ ሰው ይጠራ እኔ ተጎድቼ ለሰው ላስደስት ነው እንዴ? አይ ዶንት ኬር።
ለዛ መሰለኝ ሰው በጣም የሚደሰትበትን ነገር አይ ዶንት ኬር ብዬ እኮ የወጣሁት ሰው ላለማስቀየም ራሴን ለማትረፍ ባይሆን ሞባይሉ ላይ ያገኘችው ነገር ኦኬ አክሴፕተር። ምክንያቱም ወጥ እየተሰራ ነበረ፣ መልስ ሊጠራ ነበረ፣ ፀጉር ቤት ሄደች አገኘችው። ግን አይዶን ነው ብቻ በጣም ልጅቷ ታውቃለች፣ እያንዳንዱን የሚዋሻውን ነገር ታውቃለች። ግን ምን ታርግ? ልጅቷ እኮ በቃ እየጠበቀች ያለችው ሞመንት ነው። ፐርፌክት ሞመንት ይባላል። በቃ ሰዓቱ ይሄ ነው። እንደዛ ነው። ሴት ልጅ ዝም ብላ የሆነ ነገር ተፈጥሮ ብርር ብላ አትወጣም። በቃ ስማርት የሆነ ሴት ልጅ እንደዛ አታረግም። ታይሙን ትጠብቃለች፣ ፎርጊቭ ታረጋለች። ፎርጊቭ መደረግ የሚችሉት ነገሮች፣ የማይችሉ ነገሮች ግን አታረግም። ትቆያለች ከዛ ሰው ጋር። በፍጹም ግን እንደድሮ ግን ልትሆን አትችልም። እስክትወጣ ድረስ እንደዛ ልትሆን አትችልም። አንዴ ከወጣች ደግሞ በቃ በጣም ነው የሚያስጠላው። የኮንዶሙ ታሪክ ከሰርጉ በፊት ነው እና ታሳዝናለች። ግን በጣም ደግሞ ቆንጆ ልጅ ናት። በጣም ቆንጆ ናት። ስማርት ጭንቅላቷ ቆንጆ ነው። ግን ምታስቅ ልጅ ናት። ሌላ ኢንተርቪው ላይ ቻት ነበር በቼልታን ስፖርት ትላንትና ስፖርት እየሰራ ምታስቅ ልጅ ናት። ልጅቷ የሆነች ኮሜዲ ነገር ናት እና የሆነ 6ኛ ክፍል ከገባ በኋላ ትምህርት አልገባ ብሎኛለች። ከትምህርት ቤት መጨረሻ ወጥቼ ቤት ሄድኩኛለች። አስጠላኛች በቃ መማር። ከዛ 7ኛ ክፍል ላይ ነቃለች። መልሽ የሆነ ግን እንደ ልቧ አንድ ወንድ ማለት ነው አዳኮ አንድ ወንድ አሁን እኔ ከሷ ታሪክ እንደተረዳሁት ከሆነ አንድ ወንድ አንቺ ያለሽን ኢነርጂ መጠን ከዛ ሰው የበለጠ ከሆነ ምንም ኢነርጂ እንደሌለሽ ነው የሚነግርሽ። እድሜሽን የፈለገ 3 ስራ ብትሰሪ ያ ሰው ምንም ባይሰራ ሰነፍ ነው የሚልሽ። በቃ እንደዚህ ነው። በጣም ደግሞ ስማርት ኮንሽ ጭንቅላትሽ የሚሰራ ከሆነ ሁሉን ነገር እያረግሽ ራሱ ደደብነሽ ሊልሽ ይችላል። ምንም አማራጭ የለሽ። በቃ ከእንደዚህ አይነት ሰው ጋር መከራከር የለብሽ። ኦልሬዲ ያ ሰው ያንቺ ተቃራኒ ነው። ያንቺ ከፍታ የሱን ድክመት ያሳያል። ያንቺ ከፍታ የሱ ውድቀት ነው የሚመስለው። ሶ ቤዚካሊ ያንቺ ኤኒሚ ነው፣ ጠላትሽ ነው፣ ግን ከአንቺ ጋር አብሮ የሚኖር ማለት ነው። ሶ ሌላ ደግሞ ምንድነው መሰልሽ አዳኮ የፈለገ ሄልፕ ብታረጊው በምንም ያሉበትን ቀዳዳዎች ብደፋፍኝለት እስቲና አንቺ ባዶ እንደሆነሽ ነው የሚነግርሽ። አንቺ ደፍነሽ የሱን ቀዳዳ፣ አንቺ ባዶ ነሽ። አንቺ ነሽ ባዶ። እና እንደዚህ አይነት ሰዎች ጋር ምን ማሰብ አለብሽ መሰልሽ? ይሄ ሰው ኢነርጂ እውቀት ኖሮሽ ኃይል ኖሮሽ በራስሽ መቋቋም እንደምትቺ እያወቅሽ እሱም እያወቀ ለሱ ብለሽ የምታረጋቸው መስዋዕትነት የሚታየው ሰው አይደለም በፍጹም። ጭራሽ የአንቺ ነገሮች ኮንፊደንስሽን ወደታች አድርጎ ማለት ነው። ቢካዝ ኮንፊደንስ ያላት ሴት ከዚህ ሰው ጋር ኖርኩ አሁንም ኑሮ ይቀጥላለሁ ብላ የምታስብ ሴት ናት። ያ ነገር ደግሞ እነሱ አይፈልጉትም። ገባሽ? ከነሱ ውጪ እንዳትኖሪ ነው የሚፈልጉት፣ እንድታስቢም አይፈልጉም። በቃ ከነሱ ውጪ ብሎ ማሰብ ለነሱ እንደ ትልቅ የቁም ሞት ነው። ገባሻ? ሶ ያላችሁ አማራጭ ከነሱ ጋር በነበርሽበት ሰዓት አንቺን በተቻላችሁ አቅም ዳውን ማድረግ ነው። በቃ መኮርኮም ነው ወደታች። አንቺ ያለኔ ምንም ነሽ፣ አንቺ ምንም የለሽም፣ አንቺ ሳይነፍ ነሽ፣ አንቺ እውቀት የለሽም፣ አንቺ በቃ እንደዚህ ሁሌ አንቺ ድክመትሽ ነው የሚነግሩሽ። ኢቭን አምሮብሽ ፏ ብልጭ ብለሽ 10 ወንድ በስማም ስታምር እያለሽ እሱ ይሄ አላጠረም ይሄ ጫማ ሊልሽ ይችላል። ቢካዝ የሱ አስተሳሰብ አንቺ ጋር የሚያየው ከሱ ውጪ ብትሆኚ በቃ ስንት ነገር ሻይ እንደምታረጊ ያውቃል። ስንት ነገር ሰክሰስ እንደምታረጊ ያውቃል። በጣም አንድ ነገር ልጠይቅሽማ አሁን የልጅቷ አሁን እዚህ ጋር የሆነ ትዝ ስላለኝ ነው የልጅ ላስት ዴይ ሰፖርት አድርገዋቸዋል። ኢቭን የዊዲንግ ፕሮሰሱን ሰፖርት አድርገዋቸዋል። የቤቱን ማቴሪያል አባትዬው ሞልተውላቸዋል። በሚጣሉበት ሰዓት አስማምቷቸዋል። ኢቨን ከሰርጉ ከትውውቁ ጀምሮ እስከ ቤት ክራይ እስከምን ምናምን ነገር ብዙ ነገር ሰርተውላቸዋል። ኦኬ ያ ይሄ ሁላ
እንግዲህ የቤተሰቡን እንኳን ሰፖርት አግኝቶ ነው እንዲህ እያደረገ ያለው። አስበሽዋል? ወደ ሌላ ሳይድ ስትመጪ ቤተሰብ ሰፖርት አያደርግም። ዘሴም ሽት ይሆነ እንዲያውም ብቻሽን ተቋቁማ አንዳንድ ሴት ብቻዋን ተቋቁማ ልጅም ሰርታ ሰፖርት አድርጋ የሚፈለገውን ነገር ያደረገችም ሴት ቤተሰብም ሰፖርት ያደረገው ወንድ ኢትስ ዘ ሴም። ገብቶሻል አባባል? ሰፖርት አድርገዋቸዋል፣ ከቨር አድርገውላቸዋል የዊዲንጉን ፕሮሰስ። ኦኬ የቤት ዕቃ ከቴሌቪዥን እስከ አልጋ እስከ መቀመጫ የስራ አስበሻል። ልጅቷን ደግሞ ከኤ እስከ ዜድ ድረስ ከመሸከም እስከ መውለድ እስከ ማሳደግ እስከ ማስተማር ደግሞ ቤተሰብ ነው፣ እስከ መዳር ድረስ። እንዲህ አይነት ቤተሰብ እንኳን ምን አይነት ባል እንዳመጣች አይተሽዋል። አሁን እኔ ልልሽ ነው ፎር ኤግዛምፕል እንደ ፈርስት ደይ ገና ሳይ ሰፖርት አላደረኩም። ቢኮዝ አይ ነው በቃ እኔ ቀልብ አለኝ፣ ቀልቤ ይነግረኛል የማይሆን ነገር። እኔ ገረን የምንዶት ነገር ቤተሰብ ሰፖርት አድርገውም ያልተሳካ ቤተሰብ ሰፖርት ሳያደርገው የማይሳካ እንዲያውም ሞራ ጊቭ ያደረግሽው አንቺ ነሽ። አሁን ያንቺ ላይፍ ማለት ነው ያለፈው ያ ሞር ጊቭ ነው ያደረግሽው። እሷ ደግሞ እዚህ ጋር አትሊስት የሆነ ኢንጂነር ነው ደግሞ ልጁ ለስሙ። እሱም እኮ ትምህርት አንብቧል። ገብቶሻል? የሆነ በራሱ ህይወት ላይ ነገር ኢንጂነሩም አጥፊ ነው፣ ያ ናርሲሲስት ነው፣ ደደቡም ናርሲሲስት ነው። ችግሩ ሀዳኮ ሰፖርት መደረጉ ጋር ሳይሆን ቆይማ ሰፖርት መደረጉ በቤተሰብ የምታቀፉ ፍቅር የምትሰጡት ገንዘብ የምትሰጡት ሳይሆን እንደዚህ አይነት ናርሲሲስት ወንዶች ጌታ ኢየሱስ ክርስቶስ ራሱ ቢመጣ ባህሪያቸውን ካልቀየረው በስተቀር እሱ ራሱ አይሆንም። ከቤተሰብ ድጋፍ አገኙ አላገኙ እኔ ምን የተረዳሁት አየነ ቴንክ ዩ። ሲጀመር ሀዳኮ ምን መሰለሽ አሁን አብዛኛው ሴት ያልተረዳው ማለት ነው ላይክ እንደዚህ አይነት ሴቶች የማይረዱትና እንደዚህ አይነት ነገር ራሳቸውን የማያተርፉት ሴቶች ምን አይነት ሴቶች ናቸው መሰለሽ? ምን እንደሚካሄድ ምን እንደሆነ ጭራሹን የማይረዱ አለ። ለምሳሌ የሆነ ኢቭን ራሱ አንቺ ዋው አምሮብኛል ብለሽ እሱ ጋር ስትቀርቢ ወዲያውኑ ካንቺ ያማረብሽን ከመናገር ይልቅ ያላማረውን የሚመርጥ ከሆነ you have to think በቃ ማሰብ አለብሽ። ኦኬ ትያለሽ፣ አንዴ ታልፊያለሽ። ሁሌ እንደዚህ የሚያደርግ ከሆነ ግን ጤነኝነት አይደለም። ምክንያቱም እኔ ሰው ልጅ እንኳን ላይፌን የሰጠሁት ይቅርና ኖርማል ጓደኛዬ ቤስት ጓደኛዬ ሞዳት ጓደኛዬ ራሱ ሳያት መጀመሪያ አፕሪሺየት ማድረግ የምፈልገው የሚያምርባት ነገር ነው። ደስ ይላታል። ከዛ በኋላ ታውቃለሽ ጥሩ አቴንሽን እንዳለሽ ታውቃለች። ከዛ ያላማረሽ ነገር ካለ ወይም መስተካከል ያለበት ነገር ካለ ትናገራለሽ። አንድ ሰው ግን ሁሌ አንቺ አምሮብኛል፣ አንቺ በቃ ይሄ ነገር አሳክቻለሁ ብለሽ ስትመጪ ሁሌ ከኔጋቲቭ የሚጀምር ከሆነ ከመጥፎ የሚጀምር ከሆነ ቆም ብለሽ ማሰብ አለብሽ። ይሄ ጤነኝነት አይደለም። ሲቀጥል ደግሞ እያንዳንዱ ድርጊቶቹ ማለት ነው የዛ ሰው እያንዳንዱ ድርጊቶቹ አንቺን ዳውን ግሬድ የሚያደርግበት የሚኮረኩምበት ነገር እንዳለ ምን እንደሆነ ካልገባሽ ካልተረዳሽ ኖርማል ነው ብለሽ ካሰብሽ ኦሬዲ አንቺ በተፈጥሮ ለእንደዛ አይነት ሰው ራስሽን አሳልፈሽ እንድትገዢ ሰተሻል ማለት ነው። የራስሽን አስተሳሰብና የራስሽን ጭንቅላት ፈጣሪ የሰጠሽን ማገናዘብ ነገሮችን ምን እየተካሄዱ እንደሆነ የማገናዘብ አቅምሽን ወደታች አርግተሽ በዛ ሰው ማይንድ ኮንትሮል እየተደረግሽ እየኖርሽ ነው ማለት ነው። ከተመቻቸው ይመቻቸው፣ ምንም ችግር የለም። የእያንዳንዱ ላይፍ ራሱ ነው የሚኖረው። ችግሩ ግን እንደነዚህ አይነት ሴቶች ይመጡና እዚህ ጋር የሚካሄድባትን ነገሮች የምትረዳ ሴት የሚካሄድባት ነገሮች ደግሞ ለእሷ ጥሩ እንዳልሆነ የምትረዳን ሴት ልክ እንዳልሆነ የምትረዳን ሴት እኔ በቃ ከዚህ በላይ ጥሩ ነገር የሚገባኝ እንጂ ከዚህ እንደዚህ ከምኖረው ላይፍ የሚገባኝ ሴት አይደለም ብላ ራሷን ቫልዩዋን ዋጋዋን ያወቀችው ሴት መተው እንደኔ ኑሪ ይሉሻል፣ ወይ ደግሞ ልክ አይደለሽም ይሉሻል። አንቺም እኮ ያንቺን አስተሳሰብ እነሱ ጋር ሄደሽ አንቺ የምትኖሪው ህይወት ልክ አይደለም እኮ አትይም። አሁን ልጅቷ እኔ የተደረገብኝን ነገር ከተማራችሁበት ውሰዱት የራሳችሁ መብት ነው አለች እንጂ ማንንም አልተጫነችም። ለምንድን ነው ሁለት አይነት ሴቶች አሉ እዚህ ምድር ላይ ለራሳቸው ዋጋ ያላቸው የሚደረጉት ነገሮች እያንዳንዱ ነገሮች መረዳት የሚችሉ አቅም ያላቸው አሉ። እዚህ ጋር ደግሞ አሉ የራሳቸውን አስተሳሰብ መጠቀም ማይችሉ የሚያኖራቸው ሰዎች ወይ ደግሞ ፓርትነራቸው ወይ ቦይፍሬንዳቸው እሱ የሚያደርገው እንዳለ በቃ እሱ ነው ልክ ነው ብለው ምንም ያርግ ምንም በመቻል ብቻ ይሄ ካልቸር ኮንትሮል የሚደረጉ አሉ። የተስማሙበትን አክሴፕት የሚያደርጉም ደግሞ አሉ። ምክንያቱም ለነሱ ህይወት እንዲህ ነው። ሁለቱም ይኑሩ። እነዚህ ሰዎች እነዚህ ሴቶች ሁለቱም ይኑሩ።
ዋናው ለመሞታቸው እኮ ነው ሁለቱማ። መኖርሽ ራሱ እኮ ትልቅ ነገር ነው። መኖርሽ ትልቅ ነገር ነው። አለመሞት ራሱ ጥሩ እኮ ነው። ይሄም ይመጣና ይቺን ይጫናታል። ደግሞ አብዛኞቹ ደግሞ ተጫኞቹ ደግሞ እነዚህ ሴቶች ናቸውና በቃ ለምን አይኖሩም? ሁሉም እንደኛ ኑር የሚሉሽ ለምን አይኖሩም? በቃ ለምን አይኖሩም? ያቺም እንኳንም አልሞተች፣ ይቺም እንኳንም አልሞተች፣ ሁለቱም በህይወት አሉ። ከተመቻቸው ይኑሩ። ግን መጫን የለብሽም። በቃ ሴት ልጅ የራሷን ዋጋ የምታውቅ የሚገባትና የማይገባት ለይታ የምታውቅ ሰው አንቺ ከእንደዚህ አይነት ሰው ጋር ተስማምተሽ ስለኖርሽ ብቻ ዋጋሽን ስላላወቅሽ ብቻ የሚደረጉብሽን ነገሮች ልክ ይሁኑ አይሁኑ መለየት ስላቃተሽ ብቻ ተስማምተሽ ከሌላ ሰው ጭንቅላት ተስማምተሽ እየመራሽ ስለፈቀድሽ ብቻ እንደዚህ አይነት ሴትን መተሽ እንደኔ ሁኚ ልትቻት አትችይም። በቃ ምክንያቱም አንቺም እንደዚህ ሆነሻል። እንኳን እቺ ራሷን ችላ ማንም ሳትነካ የምትኖር ሴት ራሱ ማንንም አልተጫነችም። ሰው አይ ዶንት ኖ ላይክ ሲጀመር ሴትን ምን ይሰራራል? እኔ እኮ ላይክ ወንድ ነው ሴት ልጅ መጉዳት ያለበታ። ለምን ነው ሴቱን የሚጎዳው? አብረን አንጋባ፣ አብረን አንወልድ፣ አብረን ምንም አናረግም። ጎዳችሁን አልጎዳችሁ እንደዛ አይነት ሴቶች ምንም የምንጠቃቀመው ነገር የለም። ምንም በቃ እንደዚህ ይሆናል፣ ይቀራል፣ በአየር ነፍሶ ይቀራል። ሌላ ምንም የሚፈጠር ነገር የለም። ወንድ ልጅ ግን ሲጎዳሽ አንድ ጾታዊ እንትን አለ፣ ልዩነት አለ። ሁሌም ይሰማሻል እንደ አንድ ሴት እንዴት ይሄ ወንድ ሊናገረኝ ይችላል ያልሽ። ይሄ ኔቸር የሆነ ፊሊንግ ነው፣ ስሜት ነው። ሴት ልጅ ግን ስትነጋገር ሲጣሉ ምናምን ተጣላሽኝ አልተጣላሽኝ፣ ተናገርሽኝ አልተናገርሽኝ what's gonna happen ምን ይፈጠራል? ምንም at the end of the day ሴት ነሽ። መከባበር ይሻላል እንጂ መረዳታት ወይ ደግሞ መተው ይሻላል እንጂ ኢቭን ራሱ በሴትነት ደረጃ እንኳን ብንነጋገር ብንሰዳደብ ውስጣችን ምን የሚፈጥረው ነገር የለም። እንደኔ እኔ አይፈጥርብኝ እና በቃ ሁላችሁም ለምን አይተውም እንደዚህ አይነት ሴቶችን እንዲኖሩ፣ ሌሎችም ደግሞ ራሳቸው ይኖሩ ዳስ እና ልጅቷ ታሳዝናለች። ይሄ የራሷ የባህል ችግር እኮ ነው። አሁን ለምሳሌ እዚህ ሀገር ይሄ የኢትዮጵያ የባህል ችግር ነው፣ የአመለካከት ችግር ነው። እዚህ ሀገር ግን አሁን አንቺ ብሬክ አፕ አድርጌያለሁ በቃ ገትሬንት ላይ ምናምን ስትሄድ ኦኬ ያው ክብታፕ ነው የምትባይ። መንግስትም ከፈለገ ጠበቃም ከፈለግሽ እርዳታም ከፈለግሽ ሲስተም ውስጥ ትገቢያለሽ። ገባሽ? እኛ ጋር ግን የሚረዱሽ የኛ ተመልካቾች እዚህ ጋር ያሉት ናቸው። ኧረ እንዲህ ያለ ምናምን ነገር ይልሻል። እና ያው አለማደግ፣ አለመማር፣ በባህል አለመዳበር የሃይማኖትን ተጽዕኖ አለው፣ የአመለካከትን ተጽዕኖ አለው። እና ወደ እኔ ግን ከኤክስፔሪንስ ምንም ነገር ይዛችሁ አትውጡ። አለቀ። እራሳችሁ ናችሁ የምትጎዱበት። ሲፈልጉ በትምህርት ቤት ይማሩ እንጂ ሰው ይጠቅማል፣ የኔ ህይወት ለሰው ይጠቅማል ነው መዋረጃ ነው። ነብሶች ይዛችሁ አትውጡ። ኦኬ የሚዲያ እኛም ይዘነው አልወጣም። እኛ ስንመጣ ሳምሬ እዚህ ቤት ነበረች፣ ልጅ ነበረች። እኔ ሚዲያ ላይ ስታወቅ ሳምሬ እንኳን ወንድ አይደለም ገና ኦልሞስት 13 14 15 ዓመት ልጅ ነበረች። እኔ ሚዲያ ላይ ስወጣ ታሪኩ የሚጀምረው ለዛ ነው እንጂ በግድ እንዲታወቅልን ፈልገን አልነበረም። እኔም የሄድኩበት መንገድ ሌላ ነው። አንዳንዶቻችሁ ግን ሆን ብላችሁ ይዛችሁ ትወጡና ትዋረዱበታላችሁ፣ ራሳችሁን ታጡበታላችሁ፣ ክብራችሁን ድረስ ምናምን ነገርና እንደኔ አይጠቅማችሁ፣ የእውነት አይጠቅማችሁ። መዋረጃ ነው የሚሆነው። ሌላ ሰው ይማርበታል፣ ገደል ይግቡ፣ አይማሩበት። ምን ልንገርህ ግን አዳፎ አንቺ እኮ ማየት ያለብሽ መሰልሽ አሁን እንደነዚህ አይነት ሰዎች እኔም ቢሆን ልጅቷን ስሟን አላውቃት፣ ግን ይችኛም ልጅ ብትሆን ጽዮንም ብትሆን ማለት ነው ሚዲያ ላይ ወጣች እንጂ ሰው አያት ወይ አየን እንጂ በውስጥ ደግሞ የሚያሳልፉት ጎረቤት የሚያያቸው እንደውም የእነሱ ይብሳል፣ የሰፈር ሰው የሚያያቸው፣ ፋሚሊ የሚያያቸው፣ በቃ በሰፈር ደረጃ የሚታወቁ ሰዎች ራሱ አንድ ሚዲያ ላይክ ኢንተርኔት ላይ አልወጡም እንጂ ሁሉም የራሱ የሆነ እይታ አለው። በህይወት ውስጥ የሚያይሽ ሰው አለ። ጫናው አንድ አይነት ነው። ዞሮ ሞር እንደውም የሚብሳው የነዛ ነው። ምክንያቱም በውስጥ ነው፣ ፕራይቬት ላይ። ሰፈር እኮ ሰፈር ትቀይራለች። የሰፈር አትሊስት ሰፈር ትቀይራለች። ብዙ ጊዜ ሙቭ ነው የሚያደርጉት እንደዚህ አይነት ሰዎች። ስም አይቀየርም። ሰፈር አይደለም። አሁን ለምሳሌ ሌላ አካባቢ ነው የሚልሽ። አሁን ሌላ አካባቢ ኢትዮጵያም ቢሆን
ትቀይሪያለሽ። ብዙ ጊዜ ቤት ትቀይሪያለሽ፣ ስታይልሽን ትቀይሪያለሽ፣ እቃሽን በሙሉ ነው የምትቀይሪው። እንደዚህ ነገር ቤታቱ ግን በሚዲያ ከሆነ ግን አሜሪካን ያለው በሙሉ ነው የሚያውቅሽ። ምክንያቱም ሚዲያስ አንድ መንደር ማለት በቃ አንድ መንደር አልኩሽ። ሚዲያውን ተጠቃሚ ከሆንሽ ኦኬ፣ የሚዲያ ሰው ከሆንሽ ግን ከሚዲያ ውጭ ከሆንሽ ግን ባታመጪ ይመረጥ። ምክንያቱም ሌላው እጠቅማለሁ ብለሽ አንቺ ላይ የሚወረወረው ድንጋይ እኔ ጎጂ ሆኖ ነው ያገኘሁት። እኛ ኦኬ ላይፋችን ከመጀመሪያው እኔ ሚዲያ ላይ ስለሆንኩ ነው በአንቺ በኩል ያሉትን ነገር እንደዚህ ያስተናገድ ነው። አንቺም በዛው በሚዲያው ላይ ስለቀጠልሽ ነው። ሌሎቻችሁ ግን ስቶፕ አታምጡት። ምክንያቱም ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። የእናንተ ታሪክ አንዴ ነው ለምሳሌ። ከዛ በኋላ ሚዲያው ላይ የሚሰራ ሰው ታሪኩ ቢወጣ እኛ የሚዲያ ሰዎች ስለሆነ ኤቭሪዴይ ክሬት ነው የሆነ ነገር ክሬት እናደርጋለን፣ አጀንዳ እንሰጣለን። በሚዲያ ያደግ ነው፣ ቀላል ነገር አይደለም። ሩብ ዓመት ማለት ነው። ግን ሚዲያ የማያውቃችሁ ምናምን ከሆነ ወዲያውኑ ገጭ። ሌላ ነገር ሚዲያ ላይ የምትሰሩት ነገር ከሌለ ነው ብላችሁ የምትሰሩት ነገር ከሌለ በዚህ ታሪክ መጣና ከዛ በኋላ ታሪካችሁ ይወራል፣ ሰው ያውቃችኋል። ከዛ በኋላ ሚዲያው ላይ ምን ትሰራላችሁ ነው? ትቀጥሉበታላችሁ ወይስ አሁንም ድጋሚ እያገባችሁ እየተለያያችሁ ወይስ እንደዚህ ትቀጥላላችሁ? ወይስ የእናንተ ላይፍ መጽሐፍ ነው ይቀጥላል ወይ? ቲያትር ነው ወይ ይቀጥላል ወይ? ዘፈን ነው ወይ ይቀጥላል? አርት ነው ወይ ይቀጥላል? ካልሆነ ግን አንዴ ትታወቃላችሁ። ከዛ በኋላ እቺ ሴት እኮ እንደዚህ አይነት እኮ ታሪክ ነበራት፣ ይሄ ወንድ እኮ እንደዚህ አይነት ታሪክ ነበር። በጣም እኔ ግን እደግፋለሁ አዳኩ መምጣቱን። እኔ በጣም ነው የምደግፈው። ለምን እንዳንቺ አይነቱ ችግር የለውም። ምክንያቱም የሚዲያ ሰው ነሽ ሳማ፣ አንቺ የሚዲያ ሰው ነሽ፣ ታለንቱም አለሽ፣ አርቱም አንቺ ጋር አለ። ነገም ኮንቴንት ክሬት መሆን ትችያለሽ። ዩ አር ኦኬ። እዚህ ላይ ገና ነገ እናውጣለን። እኛማ ፋሚሊያችን እኮ ነው። ገና ፊሎ ትመጣለች፣ አዳም ይመጣል። ምክንያቱም እኔ ሚዲያ ሰው ስለሆንኩኝ ቤተሰቡ የሚዲያ ሰው ነው፣ አርት ውስጥ ስላለ ያሌሉትን ያልኩት። አሁን ያሌሉትንም ሲወጡ ቢወጡ እኔ የምደግፍበት ምክንያት ልንገርሽ። አንድ እያንዳንዱ ሴት ታሪኳን ተናገረች አልተናገረች፣ ወደድንም ጠላንም፣ አብዛኞቹ ሴቶች የምንኖረው ህይወት በሌላ ሰው አካል ሆነ እንጂ የምናሳልፋቸው ኤክስፒሪየንሶች፣ የምናሳልፋቸው ጉዳቶች ተመሳሳይ ናቸው። እንደነገርኩሽ ሁለት አይነት ሴቶች አሉ። እነዛ ጉዳቶች ሲደርሱባቸው ኖርማል ነው ብለው ራሳቸው የሚያሳምኑ እና ደግሞ ኖርማል እንዳልሆነ የሚረዱ፣ ሌላ ደግሞ ማለት ነው ኖርማል እንዳልሆነም እያወቁ የሚፈሩ ወይ ደግሞ አቅም እንደሌላቸው ራሳቸው ልክ በሚደርስባቸው ጫና በቃ በሚደርስባቸው መኮርኮም በቃ እኔ እኮ ኦልሬዲ ተኮርኩም ያለው አሁን ብነሳ ልነሳ የማልችል ሰው ነኝ ብለው የሚያስቡ ራሳቸው አምነው የተቀመጡ ሰዎችን እንደዚህ አይነት ታሪክ ሲሰሙ ኤክስፒሪየንስ ሲሰሙ ኦኬ ሆፕ ይሆናሉ ማለት ተስፋ ይሆናሉ። ይቺ ደሴም እኔ ያሳለፍኩትን ወይ ደሴም ካሳለፈች ወይ ከኔ የሚበልጥ ካሳለፈች እሷ ከቻለችው እኔ ለምንድን ነው የማልችለው? ሆፕ ይሆናል ብዬ አምናለሁ። ኦኬ ሁለት ደግሞ እንደዚህ አይነት ታሪክ ሶስት ደግሞ አዳኮ ሶስተኛ ወይ ልጨርስልሽ ነው ሶስተኛ ፋይትና ኦኬ አክሴፕት አደርገዋለሁ። እንደዚህ አይነቱን ነገር እናስተምርበት፣ እንወጣው፣ ህጉን እናስተካክል። ወንዶች ያንን የምትፈልጉት ግብታ እንደዛ ኮረማ ደግፍሻለሁ። ግን ሶስተኛው ደግሞ አዳኮ መሰለሽ አሁን አንቺ እንዳልሽው ይሄንን ታሪክ አሳልፋ ስታወጣ ዞሮ ተጎጂዋ እሷ ናት አልሽ። አክቹሊ የሚጎዳትን ሰው ጥፋተኛ እንደሆነ የሚጎዳትን ሰው እሱ ነው እንጂ ወይ ደግሞ ያንን ሰው ነው እንጂ እንደዛ እንዲሰማው መደረግም ያለበትም ሲቀጥል ደግሞ እንዲስተካከል መደረግም ያለበትም ጭራሽ ቪክቲም የሆነችን ሴት ገና ለገና ይሄን ታሪክ ሰው ቢሰማ እኔን ይጎዳኛል ብላ ካሰበች እኮ ኦሬዲ ራሷን እንደ ቪክቲምም እያየችም አይደለም ወይ የተደረገባትንም ነገር ትክክል ነው ብላም ልታምን ነው የሚያደርጓት ማለት ነው። ኖ እንደዛ ማለት አይደለም። እኔ ለራሴ አሁን ምን ላል ባንቺ በኩል ልንገርሽ አይደለም ባናታቸው ይገለጡ ሲፈልጉ ሌላ ሴት ላይ ደረስ አልደረስ አይ ዶንት ኬር። ምክንያቱም እኔ ላይ ያደረስ አንቺና እኔ ላይ እንዲደርስ ያደረጉት ራሳቸው ሴቶች ስለሆኑ አንቺ የራስሽን አሰማረክ ትችል። እኔ እንደ ድሮ ይሄ ሴት ተቀጠቀጠች ምናምን አላዝም ከዚህ በኋላ ለምን ይፈልግ ለምን አያንጠለጥላት አላዝም ከዚህ በኋላ። ምክንያቱም አየሁትም በራሴ ባንቺ አየሁት በራሴ አየሁት በቀነኔ አየሁት። እነዚህ አይማሩ ሲፈልጉ ራሳቸው እኔ የራሴ ልጅ አትርፌያለሁ። በቃ አንቺ ራስሽን አትርፈሻል። ስለዚህ ለምን ቂጣቸውን እንትን ለምን አይገለብጣቸው? ለምንድን ነው እኔ
በእነሱ እንትን እነሱ አይደለም አንደኛ ሴትን የሚገሉት ሴትን እየገደሉ ያሉት እኮ ሴቶች ናቸው። ይሄ ነገር ማንም ጄኔሬሽን እኔ ግን ለማንም አላዝንም ከዚህ በኋላ እና ማን ነው የሚቀርፈው? እቺ ጽዮን የምትባለው ምኮታችን ዞሮ ዞሮ አሁንም ሰው እየተከለከለች እኮ ያምንሽና ከዛ ይገለበጣል። ሰው ውሸቷን ነው ይባላል። ሌላ ሰው ሲመጣ ኤግዛክትሊ አላየሁት አምኖ ኢቭን አንዳንድ ተገልጧል ነው ሰውየው መጣ ደግሞ ሴታ ሴት ተከተከቱ ደግሞ ሲያስጠላ እኔ እኮ በጣም የሚገርመኝ ነገር ሆይ ለምንድን ነው ግባብዲያ ወንዶች እንደዚህ የሚያምሩ ወንዶች እንዴ ቢሰደቡ የሚያምራሉ እኮ የሚያምሩ ወንዶች እንደዚህ የሚያምሩ ይሆነ በቃ ወንዳው እንዴ ማስኩላቸው ወንድ የሆነ አይመጡም እዚህ ላይ ሁሉ ጊዜ አይተሽ እንደሆነ ሴትን የሚቀጠቅጠው የሚጎዳው እችን የምታክል ሲምቢሮ ከቁመቱ ከቅጥነቱ ከአስቀያሚነቱ እግዚአብሔር ምስክሬ ነው። ዝም ብለሽ ያቸው ምን ያክላል መሰልሽ አመዱ ቡኒ ያለ ከዛ ላይ አይኑ ላይ የሆነ እንዲኦ መነጸር አድርጎልሻል። እኔ ማን እንዳዘዘለት ማላቀም እንዲያርጓል አራት አይነ ነው የሚመስልሽ የሆነ የአይን ትራኮማው ራሱ የሆነ የድሮ በቃ የድሮ ሰው እችን የመሰለት እኔ እኮ አንዳንዴ ልጅቷ እንዴት እንደምታምር እኮ አይተሻታል እንዴት እንደምታምር በቃ የምታምር ልጅ ናት። እሱን ስታየው የባሳላ ሀገርን አትልቀቅ ምን ይመስላል ቂጥነቱ ምን ይመስላል ጥቁረቱ ምን አመዳም ደግሞ ትልቅ ሰው የአባቷ ኩያ ነው የአባቷ ደግሞ ትልቅ ሰው 100% እድሜው ራሱ ይጫራል እድሜው ራሱ እቺን የመሰለች ልጅ እንደው እቺን የመሰለች የምታምር ልጅ ምን ሆና እንደው ምኑ ተጋርዶባት ነው? እኔ ኩያም አይመስለኝ ነው እከካ የታባቱ ሙጀሊያ እጅ ጭንቅላት ውስጥ ነው ሙጀሊያ ያለው። ኧረ ሲያስጠላ! ኧረ በኢየሱስ ስም እሷ እኮ ቆንጆ ናት። ማን እንደምታስታውሰኝ ታውቂያለሽ? መጀመሪያ ኢትዮጵያ ውስጥ ሞዴል የነበረች ማን ነው ስሟ? ማን ነበር ስሟ? የመጀመሪያ ሞዴል አሁን ማን ነበር? ሀያት ነው የምትባለው። እሷ ነው የምትመስለው። እችኛ ኑሮ አጎሳቁላት እንጂ ደግሞ ላይ እንደዚህ አይነት ሰዎች ሞስትሊ የሚያወሩት ማለት ነው የሚያወሩት ነገር እሱ የሚመጣና እንደዚህ ያረገች ይላል እንጂ እሷ ባለችው ነገር እኔ እንደዚህ አላረኩም ወይ ደግሞ ሌላ ነገር ነው ያላት አይልም ታርጋለች የሆነ አያወሩም ራሳቸው ላይ ቢወራ ምናምን ነው ያለው እንዴ ስምንት ዊን ተሳስበ ዳስ ናይስ አሁን ያየው ታዳኮ 8 ዊን አለ ከዛ ላይ መላጣ ቴንክ ዩ መላጣ እዚህ ጋር እንደ ድመት ነው ፀጉር ያለው እንደዚህ እንደ ድመት ምን አለ ቆንጆ አንዳንዴ የሆነ በቃ ዋው ሲያዩት ዋው ይሄማ በቃ ምናምን የሚል ሰው ቢሆን ምን አለ እንደዚህ ነገር እኮ የሚታይሽ ኦልሬዲ ከዛ ሰው ስትለይ ነው መጀመሪያ ይታያችሁ እኔ ያንቺ እናት እኮ አባትሽ እንዴት እንደሚያምር ያንቺ አባት ነው ይታይሽ መጀመሪያማ ውስጥሽ ንጹህ ነው ምኑ ይታይሻል ሴት በሙሉ የሚያብድለት ቆንጆ እኮ ነው ድው ያልኩት እኔ ቁንጅና አይቼ እንትን አይቼ እኔ ለምን እኔ ቆንጆ ካልሆነ በመቆንጠጫ አልነካም ታውቂያለሽ በመቆንጠጫ አዳቶ ምንም ኤክስፒሪየንስ ከሌለሽ ካልተጎዳሽ እኮ መልክ ብር አቲ አብዛኞቹ ሴቶች ማለት ነው እኔ ከዚህ በኋላ ብር የለውም እንዳላገባም እኔ ከዚህ በኋላ ያልተማረ ራሱ ቆንጆ ነው ከመጀመሪያ እንደዚህ የሚሉ ሰዎች የተጎዱ ወይ ደግሞ ከዚህ በፊት ቆንጆ አባት እኮ ስላለ ነው ቆንጆ ልጅ የወለድኩት ነው አይደል ማንም ዝም ብሎ ወይ መልክ የላቸው ወይ ባህሪ የላቸው ግን የምር ሲሪየስ ሀዳኮ ልንገርሽ ማሀዳኮ እኔ ከዚህ በኋላ እንደዚህ አይነት ወንድ አልደርስም ብር የሌለው ወንድ አልደርስም እንደዚህ እውቀት ያልተማረ ወንድ አልደርስም የሚሉት ሰዎች ከዚህ የባለፈው ህይወታቸው ምንም ያንን ሰው ብር ይኖረው እውቀት ይኖረው ያምር ያስጠላ ምንም ሳይገምቱ በውስጥነቱ በቃ ይሄ ሰው ለኔ ሆነኛል ሊታመነኛል ብለው በማመን የጀመሩት ላይፍ ለተጎዱበት ነው ከዛ ሲወጡ እንደዛ ነው አዳኮ ሲወጡ እረ ሁለተኛ ልብ ንጹህ ነው ገንዘብ የሌለው አግባብ አይሉ አንቺ ሳምሪ ክርስቶፈር አንቺ አማራጭ አምርጠሽ አይደለም አጋጣሚውን ነገር ነው የተገናኘሽው አይደለ የኔ ብቻ እኮ አይደለም የአብዛኞቹ እንደዛ ነው ፎር ኤግዛምፕል እቺ አጋጣሚ እኮ ነው የተገናኘችው
እኮ ግን የዛ ሰዓት የሱ አለማማር የሱ ደብሯት ምናምን ስራ ደብሯት የገንዘብ ችግር ምናምን አልታያችሁም። እንደ ጓደኛ አርጎ ቀርቧት ምናምን ነው። አንቺም እንደ ጓደኛ ቀርቦሽ ነው እንጂ ምረጭ ብትባይ እኔ 100% ነው ምርጫሽ አልነበረ እኮ። ግን ሰምተሻታል ያለችውን አዳኩ መጀመሪያ ያንቺ ምርጫዎች አይደለም ሰምተሻታል አዳኩ ያለችውን መጀመሪያ ያለችው የተመቻት ነገር ያንቺ ምርጫ ለክሪስ ብራውን ነበር። አይ የምቆይ ነው አሁን ለምሳሌ የጽዮን ታሪክ ላይ እንገርሽ የጽዮን ታሪክ ላይ እሰጥሻለሁ። አይ ታሪክ የለም። ያንቺ ምርጫ አጋጣሚ ነው። አጋጣሚ ቤት ለማረፍ ተባለ፣ ለእረፍት ሄድሽ፣ ከኔ ጋር ተጣላሽ፣ ቤት ለማረፍ ተባለ፣ ከዛ ወጣሽ። እንደዛ ነው ታሪክ። አትወጪም ፎንቃ ይዞ ልንገርሽ አጋጣሚ ጨለማን ተገን በማድረግ ነው እንጂ በፎንቃ ቢሆን ኖሮ የኔ ልጅ ክሪስ ብራውን ነበረ እንጂ እሷ ሲጀመር የታያት የተናገረችው ነገር የታያት መጀመሪያ በጣም ትሪት አደረገኝ፣ ተንከባከበኝ፣ የምፈልገውን ነገር ነው የሚነግረኝ፣ መስማት የምትፈልገው ነገር ጸባዮቿን ሁሉ ነገር ሸምድዶ ያውቃል። ሴት ልጅ እንደዛ ነገር ሴት ልጅ እኮ አሁን እኔ መናገሬ ሌሎች ልንገርሽ የወንዶች ባህሪ ልንገራቸው። አዳምጫው ሄናች ተራራ መጀመሪያ ላይ ይንከባከባቸዋል። ልክ እናንተ ቀረብ 100 ሜትር ከነበራችሁ አዳምጭ 100 ሜትር ከነበራችሁ 50 ሜትር መሆናቸውን ሲያውቁ ከዛ በኋላ እነሱ ደግሞ 50 ሜትር ወደ ኋላ ይመለሳል። መጀመሪያ 100 ሜትር ነበራችሁ። ልንገራችሁ ማነው የሚባል እንዴት አድርጎ ሴትና ወንድን ማስመጥ ይቻላል ብሎ የሆነ መጽሐፍ ጽፎ በመጨረሻ የራሱ ሚስት ከ5 ዓመት በኋላ ችት አድርጋው አንድ የፊልም የሆነ ሾው አቅራቢ የለም እሱ የጻፈው መጽሐፍ ላይ ያለላችሁ። መጀመሪያ 100 ሜትር ይቆማል ሴትና ወንድ እንደዚህ ማለት ነው። ከዛ ወንዱ 50 ሜትር ይመጣል እንደዚህ። ሴቷ 100 ሜትር ናት ያለችው። ከዛ 50 ሜትር ይሆንና ይላል። ሴቷን 100 ሜትር ላይ ናት የቆመችው። ከዛ 75 ሜትር ላይ ይመጣል። 75 ሜትር ላይ ሲመጣ ሴቷን 100 ሜትር ላይ ናት ያለችው። እየቱቱቱቱ ጫማ ልሰር፣ እግር ልጠብ፣ ጭንቅላትሽን ራስሽን አመምሽ፣ የራስ ምታት፣ ተኝ፣ ተነሽ፣ ገላሽን ልጠብሽ፣ ወጥ ልስራ፣ ሽንኩርት ልክተፍ፣ ቅቤ ላንጥር ይላል። በሙሉ ቅቤ እናቱ ጋር በሙሉ ደውሎ ቅቤ ላንጥር እንደ ይላል። ያ ቅቤ እስከማንጠር እንጀራ እንኩሮ እስከማውነው ድረስ ይደርሳል። ከዛ ልክ ሴቷ 25% ቀረብ ስትል እሱ እዛች የነበረበት 75% ላይ ይቆያል። ልክ ሴቷ 50% ስትቅር እሱ ልክ እንደ እንትን ማለት ነው እንደ ተሸነፈ ሙርከኛ መከላከያ 25 ሜትር ያሸገሽጋል። ከዛ 25 ሜትር ሲያሸገሽግ ስንት ጋር ይደርሳል? 50 ሜትሩ ላይ ይቆማል። አሁን ሴቷ ወደ 50 ሜትር ስመጣ እሱ ደግሞ ከ50 ሜትር ወደ 25 ሜትር ያሸገሽጋል። ከዛ 25 ሜትር ይሆናል። ከዛ ሴቷ በቃ 200 ዲግሪ ትገባለች በትኩሳት ማለት ነው። በቃ አምነዋለች። ያ መጀመሪያ ላይ የቀዘቀዛትን በሙሉ ታያለች፣ ታዳምጣለች። ከዛ ስታይ እንደቆመ ነው ያለው። ምንም እንቅስቃሴ ያ መጀመሪያ ላይ ያሳየው እንቅስቃሴዎች በሙሉ ያሉ ጭብጨባ ያስፈልገዋል። ያገላለጥ ጭብጨባ ያስፈልገዋል። አዳኮ ሴቷ ኃይሌ ገብረስላሴ ከዛ ሴቷ ምን ታደርጋለች መሰላችሁ? የራሷን 100 ሜትር ጨርሳ ዱላ ቅንብል የእሱን ዱላ ትቀበላለች። እሱን ለማኖር የእሱ ልጆች ለማሳደግ እግዚአብሔር ምስክር የእሱን ህይወት ለመድፈን በሀሳብ በምንም በተለይ እንደኔ አይነት ልጅ ጎበዝ እንደ ጽዮን ግርማ ያለው ጀግና ሴት ይሄ ስራ አይሆንም። መኪናውን ሸጧል። አሁን አንድ አይነት ነው ህይወታቸው። ጽዮን እና ሳምሪ ጀግና የሆነች ሴት መኪናውን ልትሸጠው ነው። የእሱ መኪና እዳ ክፍል ይሸጣል። ተነሳችና ደግሞ ዲኮር ሰርታ የማታውቀው ስንት ዓመት እናትና አባት የለፋበትን የተማረችውን ትምህርት እንደመመርመሯን ዲኮር ውስጥ ገባች። የኔ እናት ለገንዘብ ብላ የእሱን ህይወት አሳልፋለሁ ብላ የኔቷ ማለት ነው ገባች እዛ ውስጥ አንድ አይነት። ከዛ የእሱን በሙሉ 25 ሜትር ተራመዱ ሁለቱ ሳምሪ አብሮ አሁን እሱ የተገኘ ያለው የራሱን ሩጦ እንኳን አልጨረሰም። በመጠዝጠዝ ነው ጊዜው በማለት ልብ ውስጥ አይን ውስጥ ምናምን ካፍንጫ አይን ካፍንጫ ልብ ውስጥ ገብቷል። ልብ ውስጥ ገብታ ተቀመጠ። አሁን እሱ የራሱ ምን ላይ ነው? ዜሮ ላይ ነው ያለው። በቃ ቆሟል። ከ25ም ዜሮ ላይ ገባ። ከዚዋል በቃ ቆሟል። በቃ ምክንያቱም ሴቶቹ ናቸው የራሳቸውን 100 ፕላስ የእሱን 75 እየነዱ ነው። ሴቶቹ እየነዱ ነው። በቃ ሃይዌይ በ200 ሊገቡ ነው። ልክ 200 የሚገቡት መቼ ነው? ለዚህ አባባላ ናቸው። ዜሮ ላይ ቆሞ ማለት ነው። ዜሮ ላይ ቆሞ እንደገና የእሱን ባክግራውንድ እናቴ አባቴ ልክ እሷ ጽዮንዬ ሲሉ የነበረ ጽዮን ሲሏት የነበረ ጽዮንዬ ማለት ይጀምራሉ እንዲረዱ ማለት ነው ሲሉ እሱ ዜሮ ላይ ነው ያለው። የኛዎቹ በ200 ግራም በቃ ፍሬቻውን አብርተው ብሬምዘ ሳይዙ ፍሬን የለም እየነዱ እያለ ምን ሰዓት ለቀና ሲሉ
ዜሮ ላይ ሆኖ እሱ ሌላ ሴት ያህል ቺት ያደርጋል። ሞባይሉ በሙሉ ይከፈታል። ልጆች በሙሉ ይንጫጫሉ። በራሱ ዓለም ላይ ያለ ገዛኔ ሴቶቹ በ200 እየተንደረደሩ ዞር ብለው ሳይት 200 ሜትር ርቀው ነው የመጡ። ይኸውና እኔ ነው ወደ ዋናው ሜትራቸው ይመለሳሉ። የዛኔ ወይኔ ቤተሰቦቼን የውላ ከፍለዋል፣ ወይኔ ጓደኞቼ የውላ ከፍለዋል፣ ሀገር የውላ ከፍለዋል ይላሉ። ይበጥሱታል። በቃ ፍሬኑ የተበጠሰ የዛኔ ናውጣ ናገባ እናድረስ ብጥብጡ ይወጣል። ምክንያቱም ሴቶቹ ያለምንም ማቋረጥ 200 እራሱ ሄዶ በመቶ አምጥቷቸው 200 ሜትር አትርፎ መልሶ ቤቱንና ትዳሩን ልጆቹን በ2 ሜትር ስፒድ ይበጥሰዋል። ዛት ዘ ፕሮብሌም ያ የወንዶቻችን ችግር ማለት በተለይ ናርሲሲስት የሚባሉ ወንድ እነዚህ ናቸው። እንደዚህ አይነት እሱ እኮ አዳኮ አሁን የተናገርሽው ወይ በቃ እንጃ ከዚህ በላይ ኤክስፕሌን አይደለም። ይሄ በፐርሰንት ደረጃ የተናገርሽው ወይ መጀመሪያ ሴት ልጅ እዛው ሙሉ 100% ቆማለች። ወንዱ እየመጣ እሷ ጋር ይጠጋል። ልክ የሆነ ሰዓት ላይ እሷን መጠጋ በቃ እሷ ተጠግቶኛል ሊላጠፍ ነው ብላ ስታስብ ስትጠጋ ይሸሻል፣ ስትጠጋ ይሸሻል። ከዛ የእሷን ኢነርጂ ሎ ያደረገውና ዜሮ ያስቀርና የእሱን ይጭንባታል ማለት ነው። ከዛ እሷ ያላት አማራጭ ኢነርጂውም የላትም ከእሱ ኢነርጂ ጋር ተቀላቅላ መታገል ነው። ይሄ በቃ ዴፊኒትሊ the best explanation አስረዳድሽ ማለት ነው። ከዛ ችግሩ ምን ሆነ እንገር ሸራኩ ይወሰዳል። የእሱ አውቶሪቲ አንቺ ትወስጂዋለሽ። ታማኝነቱ በሙሉ ይጠፋል። ችግሩ እኮ እሱ አይደለም፣ እሱ ብቻ እኮ አይደለም አዳጎ ችግሩ እንደዛ አይነት ወንዶች ከዛ በኋላ ከዛች ሴት ጋር ከጽዮንም ጋር ከማንም ጋር ተለያዩ። ከተለያዩ በኋላ ራሳቸው ላይ በፍጹም አይሰሩም። ኔክስት ቪክተም ነው የሚፈልጉት። ኔክስት ቪክተም ማለት ደሴም ያረጉትን ነገር አሁንም ከነሱ ጋር ሰፈር የምታረግ የነሱን ኢነርጂ እሷ የምትሸከም ደሴም ሌቭል ራሱን ነው የሚፈልጉት ራሳቸው ላይ። ኦኬ ያልተሳካበት ምክንያት ምንድነው? ኔክስት ላይ ብገባ ምን ላሻሽል? በፍጹም ሀሳባቸው ውስጥ አይመጣም። ደሴም ቪክተን ይፈልጋሉ። ላይፍ እንደዛ ይቀጥላል። ሰርክሉ እንደዛ ይቀጥላል። ደግሞ ያ እንደዚህ አይነት ሌቭል በልጆቻቸው ይፈልጋሉ። አንቺ በእነሱ እንደሱ እንድትሆኝ እንደነሱ እንድትሆኝ ገብቶሻል። ልጄን አላሳያለችኝ ልጄን እያሳየች ጭቅጭቅ። ምክንያቱም አንቺም በእነሱ ሌቭል እንድትሄጂ እነሱ ደግሞ አላል በራሳቸው ወድቀዋል አይደለ? ገብቶሻል። በራሳቸው ሲወድቁ ኦኬ እኔ ብቻዬን ለምን ወድቃለሁ? አውራኝ ትውድቅ። አሁን እነዚህ እንደሚሉት ልጆቹን አዚዛ ስራ አላት፣ ትምህርት አላት፣ ፊውቸር አላት። ተስፋል ኖት ኢቭን ዳት እሱ ብቻ አይደለም። የሰው ልጅ ሲወልድ ሁለት ነገር ነው የሚያስፈልገው፣ ሲያሳድግም ሁለት ነገር ነው የሚያስፈልገው። ሶ እኔ በዛ ነው ማምነው። ሶሪ በቃ አባቴ ምን ነው ዳሴ ለእርግዝናው እንተባበራለን፣ ለማሳደጉ አንተባበርም። አይሰራም፣ እኔ ጋር አይሰራም። ሜንታሊቲ እንደዛ አይደለም። ከይቅርታ ጋራ ከዛ ኮሚኒቲ ምን ይሻል መሰለኝ፣ እነዚህ ጀንፈልና ሙጀሊያም ደግሞ ምን ይላል መሰለኝ ወዳይታለች ይሉሻል። ከዚህ በፊት ግን ልጆቹ ወር ነው ምናምን ኢትዮጵያ ብቻቸውን መቀመጣቸውን አያውቁም ማለት ነው። ሄደው መቀመጣቸው አይ የሰው ልጅ እኮ ሁሉ ነገር እያወቀ ነው እኮ የሚያወራው። አዳኮ ታያቅ አይደለም እያወቁ ነው። ግን ሜንታሊቲያቸው እንዳንቺ አይደለም። ሶ ያንቺን ሲያዩ የነሱ ሜንታሊቲ ስለሚያናዳቸው ያላቸው አቅም ያንቺን ሜንታሊቲ መጫን ነው። ሶ ወደ ራሳቸው ማቅረብ ነው። ወንድ ልጅ ማስወለድ ብቻ ማሳደግ የሚል ህግ አለ በሀገራችን። የስ አይ ቲንክ ሶ። በኢትዮጵያ ውስጥ አለ እንደዛ? አይ ቲንክ የስ አይ ቲንክ እናቶች የማሳደግ ግዴታ እንዳለባት ያ ህብረተሰቡ ያወጣው እንትን አለ እኮ። የመንግስት ህግ አለ፣ የህብረተሰብ ደግሞ ህግ አለ። ህብረተሰብ በቃ ከህጉ መውጣት የለብሽም። ከህብረተሰቡ ከሚያስበው ሜንታሊቲ መውጣት የለብሽም። ያ ደግሞ ራሱን የቻለ ህግ ነው። ልክ አሁን እንደ አባገዳ ምናምን የራሳቸው ህግ አላቸው አይደለ? የህብረተሰብ ህግ አለ፣ የማህበረሰብ። እንደዚህ አይነት ማህበረሰብ ውስጥ ተወልደሽ የራስሽን ህግ ማራመድ ከባድ ነው ለነዛ ሰዎች። የራስሽን ህግ ደግሞ በፈለግሽው ሰዓት በፈለግሽው ሁኔታ ማራመድ የምትሺ ሜንታሊቲ ካለሽ ግን ምንም አይመስልሽም። ታራምጃለሽ። ማንም ሰው ቢያወራ
ያንቺ ህይወት ይቀጥላል። እነሱ ያወሩት በኖ ይቀራል። እናት ሁሉ ጊዜ አጎንብሳ ምናምን ነገር በቃ ሁሉ ጊዜ ወንዱ ደግሞ እንዲህ ብሎ ሲል የሚከበርበት ሀገር ማለት ነው ያለነው። ዳቪት ያ ዳስ ኖርማል የሴት ልጅ ህይወት ሲቀጥል ኖርማል አይደለም። የወንድ ልጅ ህይወት ሲቀጥል ኖርማል ነው። ይሄ የማህበረሰብ ህግ ነው መሰለኝ። ግን አስበሽዋል አንድ ነገር በቀነኔ ቦታ አንዱ አለም ማለት አሁን ኤግዛምፕል ነው። በቀነኔ ቦታ አንዱ አለም ቢሆን የሞተው ቀነኔ በህይወት ብትኖር ኖሮ ምን ይደርስባታል ብለሽ ታምኛለሽ? ትገምቻለሽ? ኧረ ማሰብ አልፈልግም። ባይዘው ያዳኩ እስቲ አስቢ። ማሰብ አልፈልግም ማለት ከተጎዳች ይወጥ ነው ልትጎዳ ወንድ በነገሰበት ዓለም ላይ ወንድ በነገሰበት ኢትዮጵያ ላይ አንዱ አለም ቢሆን ኖሮ የሞተው ቀነኔ ብትሆን ኖሮ ቀነኔ እድሜ ልክ ተፈርዶባታል። በህይወት ትኖራለች ብለሽ ነው መፈረድ ነው የሚገድሏት ይችል ነው ነበር። አባ ገዳም በቃ የራስን ህግ አለ። ኢቭን ራሱ አማራው ራሱ የህብረተሰቡ ህግ አለ። ኦሮሞ ራሱ እቺ ምናምን እያለ ነበር የሚላት አስበሽዋ እኮ እሱ የምንኖርበት ዓለም እኮ ጀስቲስ ሞር የምታደርገው ለሴት አይደለም። እና እኔ ሁሌ የምለው ምን አለ መሰለሽ እኮ ይሄ መብት ከሰው አትጠብቁ። መብታችሁን እራሳችሁ ውሰዱት። መብታችሁን የሰጣችሁት እራሳችሁ ናቸው። አሁን ለምሳሌ ለመደፈርም ቢሆን ለመጎዳትም ቢሆን ሪሌሽንሺፕ ውስጥ አንቺ ነሽ ብቻ መብት አለሽ። የሆነ መብት አለሽ። አሳልፈሽ የሰጠሽው አንቺ ነሽ። ያ ሰው ያን ነገር ሁሉ እንዲያደርግብሽ አሁን ጽዮንም ብትል እኔም ብትይ ለሚደርሱብን ነገሮች በጠቅላላ አሳልፈን እሺ ብለን የተቀበልነው በራሳችን ጥፋት ነው። ልክ የመጀመሪያው ዙር ላይ ዞር በል ብለን መሄድ እንችላለን። ግን ያ አይደለም ነገሩ። ብቻ በዚህም ሆነ በዛ ራስሽ ነሽ ተጠያቂው። ሰው በተደረገብሽ ነገር የራስሽን መብት መውሰድ ያለብሽ ራስሽ ነሽ። ማንም ሰው መብቱን ያንቺ መብት አያስከብርልሽም። እንዲያስከብርልሽም መጠበቅ ትልቅ ስህተት ነው። ባይዘው ራሴ ያንን ሰው መብት ሰጥቻለሁ ይሄን ሁሉ ደረጃ እኔ ላይ እንዲያደርግ ያንን መብት ወስጄ የሚገባኝን እንትን ፍርድ ለዛ ሰው እሰጠዋለሁ። ማንም ይሰጠው እኔ ማንም አይደለም። የማያቀኝ ሰው ለኔ ሊፈርድልኝ አይችልም። የሚያቀኝም ሰው ለኔ ሊፈርድልኝ አይችልም። ለምን እንደሆነ ታውቂያለሽ? ከዛ ሰው ጋር ግንኙነት ያለኝ እኔ ብቻ ነኝ። ወንጀለኛና ወንጀለኛ ተባባሪም ሆነ ወንጀሉም የተደረገበት ሰው የሚጠየቁት ሁለቱ ናቸው። ፍርድ ቤት ስትቀርቢ ፈራጅ ነው የሚፈርደው። እሱም የሀገሩ ህግ ስለሆነ ነው። በፕራይቬት ላይፍ ላይ ግን ስትመጪ፣ በሰው የግል ላይፍ ግን ስትመጪ ራስሽ ነሽ የምትፈርጁ፣ ራስሽ ነሽ መብትሽን የምትወስጁ፣ ራስሽ ነሽ መብትሽን ማሳልፈሽ የምትሰጪው። ማንም ሴቶች መጠንከር አለባቸው። እኔ አሁን የምለው ምንድን ነው እንዲህ ፍርድ ሳታገኝ ስቀሪ ምናምን ነገር ፍርዱን ራስሽ መውሰድ አለብሻል። በማንኛውም መልኩ ጠብቅ ማንም አይጨማለቅም። በነገራችን ላይ ማንም እኮ እሱ ነው የምልሽ። ከሰው መብትሽን ለማስከበር ስትጠብቂ መብትሽ መቼም አታገኝም። ፈርስት ኦፍ ኦል ከእንደዛ አይነት ኮሚኒቲ መብት ሊኖርሽም አይችልም። የሴቶች መብት ምናምን የሴቶች መብት እናነቀር እናቴ ጣሹ በማህበረሰቡ ይሄ ባህል የፈጠረውን ህግ ጣሽ ምንም አባታቸው ያመጡ ግፋቤ በቃ እቺ ልጆቿን አስቀምጣ ልጆቿን ጥላ ልጆቿን የበላችን አይድመትም። ከዛ ያለፈ ነገር የለም። አንቺ ግን ከዚህ ስትወጪ ነፍሴ ፏ ብልጭ እንቅልፍሽን ደሽት ያለሽ ላይ ጥሪ ያለሽ በቃ በተራሽ ደግሞ ልጅሽን ተቀበለሽ ደግሞ ሰረች ሀፋፍ እና እቺ ልጅ ጥሩ ነገር ያደረገችው ነገር ቢኖር ከዛ ሰው ጋር ምንም አይነት የስጋ ዝምድና አለመኖሯ ጠቅሟታል። እኔ እንዴት ያንንም እንዳላረገችው ራሴን ጠይቄዋለሁ። ቢካዝ በጣም ብዙ ነገር አሳልፋለች፣ ብዙ ነገር ችላለች። ያ ነገር ላይ ራሱ አለመፈጠሩ በጣም እድለኛ ናት። 2 ዓመት ነው 1 ዓመት ነው 2 ዓመት 1 ዓመት እኔ እንጃ ከ1 ዓመት በላይ ይሆናል። ግን በቃ ተርፋለች። ሺ ኢዝ ሶ ላኪ እና እኔ በቃ እንትን ብያታለሁ፣ አድንቄያታለሁ። እውነት 6 ወር ኖ ካገባች ኖ 2 ዓመት በሪሌሽንሽፕ 6 ወር ተጋብተው በተጋቡ በ6 ወራቸው ግን ተፋቱ እንጂ ከዛ ቤት 2 ዓመት ምናምን አብረው ነበር። 6 ወር ነው ይላሉ። ኖ አገባች ነው 6 ወር አይደለም። የዚህ ደግሞ ፈጠነ። የሁሉ ነገር ያደረገው በ6 ወር ነው። 9 አይደለም ሳምንት 9 በተጋቡ በ6 ወር ነው የተፋቱት።
ከጋብቻ በፊት አብረው ነበሩ 2 ዓመት። ኦኬ 5 ዓመት እንጃ ከባድ ነው። ሁሉም ሴት የራሷን መብት ማስከበር ያለባት ራሷ ናት። አንዷ ደግሞ ወልቅጤው ሰበታዩን አላውቅም ገሏት ማለት ነው። ገሏት ለጅብ ሰጣት። ጅብ ገሎ መኪና ውስጥ ምናምን ጅብ የበላት የት ነው ጋይስ የሚሳደቡት? ኧረ ከባድ ነው ግን ከባድ ነው በጣም አርባ ምንጭ ኖ እዚሁ ነው። እዚህ ሀገር ኖ ማለት ወደ አዲስ አበባ ዙሪያ ምናምን ወደ ሰበታ ነው ምናምን አካባቢ። ቴንክ ዩ ሄኔ። እንደዛ ከባድ ነው። ዳትስ ናት ኢዚ። በነገራችን ላይ ከሳህን አጣቢ የሚመጣ ኮሜንት ስለሆነ ብዙም አንጨነቅበትም። የሆነ ከስኩል ምናምን ከኦልድ ስኩል ምናምን የሚመጣ ቢሆን እንጨነቅበት ነበር። ከሳህን አጣቢ ምንም አይገኝም። ሄዱ ለጅብ ከመሰጠት በጊዜ ደግሞ እኛ ሳህን አጣቢዎች ብላችሁ እንደ 40 የምትኮሩት ነገር በጣም ያስቀኛል። አይስወር ሳህን አጣቢ ሲባል ግር ብለትመሰ እኛ ሳህን አጣቢዎች የምትሉት ነገር አለና ሳህን አጣቢ እንትን ካምፓኒ ምናምን ነገር ይውጣላችሁ ትባላላችሁ። እከክ ድንቆሮ ቡራዩ እና ብቻ ኤንድ ኦፍ ዘ ዴይ እነዚህ የሁለት ሴት ግሩፖች ዋናው ኑሩ አትሙቱ። አሁን አዳኮ እንዳለችው ለጅብ እንደተሰጠችው ሴት አትሙቱ። ዋናው መኖር ነው። እስከ ኖራችሁ ሰዓት ላይ የሆነ ሰዓት ላይ አይናችሁ ይገለጣል። የሆነ ሰዓት ላይ የሚደረገው ነገር እንዳለ ጭንቅላታችሁ እየሰራ ይመጣል። ብቻ የሆነ ሰዓት ላይ መንቃታችሁ አይቀርም። ዋናው ግን ለዛ ግን መኖር አለባችሁ በህይወት። ማንም ሴት መሞት የለባትም። ማንም ወንድ እንደማይሞተው ሁላ የሁላችሁም ሴቶች መኖር ያስፈልጋል እና ኑሩ ነው የሚባለው። ሌላ ምንም አይባልም። እንግዲህ ያ ወንዶች ግን መቀጥቀጥ አለባቸው። አይ እኔ ከተቀጣጣችሁ ማን ይቀጠቅጣል? ድርጊት እኮ ነው የሚቀጠቅጠው። እራሱ ድርጊትሽ ይቀጠቅጥሻል። አዎ ማለት አሁን 2026 ነን። አሁንም መሞት አያስጠላም? መጎዳት አያስጠላም? ወንዱም ሴቱም ባይጎዳዳ በቃ ላይፍ አጭር ናት። መሞታችን አይቀርም። ማንም የማንንም መብት የለውም። ካልተስማሙ መለየት ነው፣ ከተስማሙ መቀጠል ነው። ጥሩም ሲቹዌሽን ሪሌሽንሺፕ ይኖራችሁ፣ መጥፎም ሪሌሽንሺፕ ይኖራችሁ፣ ከተስማማችሁበት ቀጥሉበት። ግን በቃ አትሙቱ። ዋናው እሱ ነው። አትጠፋፉ። መጠፋፋት ላይ ደግሞ ከሚደርስ ደግሞ በሰላም ኖራችሁ ብትለያዩ ይሻላል። እየተነፈሳችሁ ለሚወዳችሁ ሰዎች፣ ለጎረቤት፣ ለቤተሰብ፣ ለጓደኛ ብትኖሩ ይሻላል። ከሞታችሁ ግን ሞታችሁ ነው። ለሁሉም ብቻ ኑሩ ነው። ሴቱም ወንዱም ኑሩ። ሳምሪያውን ልጅሽን አንቺ ሴቷ ልጅሽ እንዴት ነው ማሳደግ የምትፈልጊው? ኦልሬዲ በእኔ ወጣች ናት እኮ ደስ የሚለው ነገር በቃ በጣም ገና በዚህ እድሜዋ ራሱ ራሴን የማየው ይመስለኛል። የሆነ የድሮ ትንሿ ሳምሪ ላይ ሲወራ ከምሰማው ከአንቺ ከአባቴም ሲወራ ከምሰማው እንደዛ ናት። እና በቃ ግን ደግሞ ሞር ስታደርግ ደግሞ እኔ እንጃ እሷ እንዳንቺ አይደለችም። እኔ እንጃ 3 አበባ ሂድበት አቦ 3 አበባ ሴቶች 3 አበባ አመሰግናለሁ። በጣም ስማርት በራሷ በጣም የምትተማመን ሴት አረጋታለሁ ሳይሆን ከዚህ በላይ አሁን ካላት በላይ በዚህ እድሜዋ እጨምራላታለሁ በምችለው አቅም። እያንዳንዱን ባድ ቲንግስ ጥሩም ቲንግስ እስከነ ትርጉሙ እስከነ ምልክቱ ልክ የበሽታ ምልክት ይሄ ነው ይባላል አይደለ? የሰው ቢሄቪየር ምልክቱ ይሄ ነው።
የሚገጣጠመውም አይገጣጠመውም ከእሷ ጋር እንድታውቃቸው የእሷን ቢሄቨር እንድታውቅ የእሷን ጸባይ እንድታውቅ ፓርትነሯ ሊሆን የሚችል ሰው ቪዲዮ ኮል ታየው ትችላለች። አሁን ልጅ ያርጋት ያለች ግን ሁሉ ነገር እንድታውቅ ሳያውቁ ከሚጎዱ እያወቀች ከፈለገች ፈልጋው መቆየት ካልሆነ ደግሞ ራሷ እንድታወጣ ግን ዋናው ማወቋ ነገሮች ሳታቂ ከሚያልፉና ከሚቆጭሽ አውቀሽ ተጠቅመሽበት ጊዜሽንም እድሜሽንም ተጠቅመሽበት የሚጠቅምሽን አርግተሽ ብትሞቺ አይቆጨኝም፣ እኔም አይቆጨኝም። እንደዛ አውቃ እንድትኖር ነው የምፈልገው። ሰከንድ whatever happen በህይወቷ ላይ በቃ መቼም ጊቭ አፕ እንዳታረግ ራሷ ላይ እንድትሰራ ቢካዝ ህይወት ያጋጥማል። ትጎጃለሽ፣ ልትጎጂም ትችያለሽ፣ ማንም ሳያውቅም። ግን ራስሽ ላይ መስራት አለብሽ። ኢቭን ጎጂ ራሱ ከሆንሽ ወይ እንደዚህ አይነት ልጅ ከሆነ ያን የጎዳውን ጸባይ አውቆ እንዲያስተካክል መስራት። ተጎጂ ደግሞ ከሆነ የተጎዳው ሰው ከሆነ የጎዳው ሰው ነው እንጂ ሪስፖንሲቢሊቲውን ሰጥቶ ራሱ ላይ መስራት ያለበት ተጎድቶ እሱ በጎዳው ጉዳት እሱ ጭራሽ ተቆዝፎ የሚቀመጥበት ምክንያት የለም። የጎዳሽን ነገር አሁን የሚጎዳ መጠጥ ከሆነ ከሰጡኝ አመሰግናለሁ ብዬ መልሼ የምፈልገው ነገር እጠጣለሁ እንጂ በቃ ጎድታችኛል፣ ሰጥታችኛል እሱን ይዤ አላለቅስም። ቢካዝ ላይፍ ይቀጥላል፣ መቀጠል አለበት። ካልተመቸሽ መልሰሽ መቀጠል አለብሽ። ራሷ ላይ ወርክ እንድታደርግ ራሷ ላይ እንድትሰራ ሜንታሏ ላይ፣ ስሜቷ ላይ፣ ኢሞሽን ላይ፣ ፊዚካሊ ሰውነቷ ላይ በጣም ጉድ ማይንድ ጉድ ሌቭል እንዲኖራት መስራት ነው የምፈልገው። ስማርት እንድትሆን ነው የምፈልገው። ዴፊኒትሊ እኔ ትልቅ ቦታ ስለምትመስለኝ ፊሎ ማለት ከእኔም ከአንቺም አይኖ ሳምሪ ነገሮችን ኤክስፒሪየንስ ካላረግሽ ድረስ አታቂም። እኔ ደግሞ በህይወቴ በጣም የተማርኩት ነገር ምን መሰለሽ፣ ግዴታ ያ ነገር እንደምሳሌ ይሄ ነገር ውሃ እንደሆነ ለማወቅ ግዴታ መጠጣት የለብኝም። ሰው ሲጠጣ አየዋለሁ፣ ኦኬ ውሃ ነው፣ ኤክስፒሪየንስ ወስዳለሁ ከሰው። እኔ በህይወቴ የጠቀመኛ ነው። ናርሲስት ምን እንደሆነ አውቄው አይደለም ይሄ ናርሲስት ነው እንዴ ምናምን ጎግል ያደረኩት። ከዛም በፊት ናርሲስት በሌሎች ሰዎች ምን እንደሆነ አውቀዋለሁ። እያንዳንዱ የሚካሄደው ነገር አውቀዋለሁ፣ ምን እንደሆነ ጥሩ ይሁን አይሆን፣ እኔ የምፈልገው ነገር ይሁን አይሁን አውቀዋለሁ። ግን የአንቺ ውሳኔ ነው የሚሆነው። ማንኛውም ነገር ኤክስፒሪየንስ አያስፈልገውም ግዴታ ያን ነገር ምን እንደሆነ ለማወቅ። አሁን ለምሳሌ እንዴት ነው በቃ ከሰው ልጅ እንትን መማር ይችላል፣ ኤክስፒሪየንስ መማር ይችላል፣ ከጓደኞችሽ መማር ትችላለሽ፣ ከቤተሰብሽ መማር ትችላለሽ፣ ከሁሉም ሰው መማር ትችላለሽ። እሱ ነገር ማድረግ ከቻልሽ ድረስ ግዴታ አንቺም እንደነዛ ሰው ኤክስፒሪየንስ ለማድረግ መጎዳት የለብሽም። ከሰው መማር ትችላለሽ ስማርት ከሆንሽ ማለት ነው። ከዛ ላይፍ ውስጥ ስትገቢ ደሴም ኤክስፒሪየንስ እነሱ እንዳደረጉት አንቺ ላይ የሚደርስ ከሆነ ስማርት ሆነሽ ኦኬ ብለሽ ታዳብሪበታለሽ ያንን ነገር which means ወደ መፍትሄ ትገቢያለሽ እንጂ ቁጭ ብለሽ እንትን አትፈላሰፊም። ገና ይሄ ምንድን ነበረ አትይም። ሞር ጊዜሽን እንትን እያደረግሽ ትመጫለሽ፣ እየቆጠብሽ ትመጫለሽ። እሱ አሪፍ ነው እና ይጠቅማል። ከሰው ኤክስፒሪየንስ መማር አሪፍ ነው። ሳማን ፊሎ ግን በጣም ስማርት ናት። በጣም ጨዋ ናት። በጣም ስማርት ናት እና ደስ የሚለኝ ራሴ ነው የማይወስደው ውስጥ እና ሁሌ በቃ የምንሰማው ሴት ልጅ ተጎዳሽ፣ ሴት ልጅ አለቀሰች፣ ሴት ልጅ ተጎሳቆለች፣ ሴት ልጅ ሞተች፣ ሴት ልጅ 2026 ገባ። ሶሪ እኔ 2026 እኔና በማውቃቸው በራሴ በላይፍ ሰርክል ላይ ላሉ ሰዎች እንደዛ አይነት ነገር እንዳይፈጠር አም ጊቪንግ ማይ ቤስት። ምክንያቱም ሁሉም የራሱን ሚና ነው የሚወጣው። ሁሉም ሰው የራሱን ለምሳሌ እኔና ጓደኛዬ ሀዳኮ ታውቂያለሽ አይደለ? ንጫን ጓደኛዬ የማናወራው ጉድ የለም። እንደዚህ ተፈጠረ፣ እኔ ጋር እንደዚህ ተፈጠረ፣ እኔ ጋር እንደዚህ ተፈጠረ። ግን እኔ የማውቀው ለእሷ እነግራታለሁ፣ እሷ የምታውቀው ለእኔ ትነግረኛለች። ሁለታችንም ዊ ጋር ኢች አዘር ብቻ ሁለታችንም ሴቭ እንደራረጋለን በምናውቀው ኤክስፒሪየንስ። ሁሉ ነገር በዛ ነገር መሄድ ይችላል። ከዛ ነገሮች መለወጥ ይቻላል ብዬ አስባለሁ። ግን ሴት ልጅ መታ እንደዚህ ተፈጠረ አንቺ ዝም በይ
ሰው እንዳይሰማሽ፣ ይሄ ከሰማሽ ጥሩ አይደለም። በአጠቃላይ ፍርሃት የሚባል ነገር እንዲፈጠር አለማድረግ ማለት ምንድን ነው? ሳሚያ እንዴ ሴት ልጅን ፊዚካሊ እንድትገነባ ማድረግ፣ ሜንታሊ እንድትገነባ ማድረግ። ፊዚካሊ ማለት በተለይ ራሷን ለመከላከል መከላከል ማለት ፊዚካሊ ጉልበትን ብቻ ሳይሆን የፊዚካል ጥንካሬ የአእምሮም ጥንካሬ ነው። ሪላክስ፣ ስፖርት፣ አንዳንድ ነገሮችን አርቶችን ውስጥ ማስገባት ጭምር። እኔ አሁን ሳምሪ ከድሮም ከልጅነቷም ጀምሮ አርት ውስጥ እንድትገባ አድርጊያታለሁ። ስፖርት አሰራታለሁኝ። ኢቨን ጥፋት እንኳን ቢያጠፉ እዛ ጋር ፊት ለፊት አለ ፑሻፕን ማሰራቸው ሁለቱንም ፑሻፕ አሰራቸዋለሁ። እና ያ ምንድነው ሲቀጡም በስፖርት ነው መቀጣቸው እና ከድሮም ጀምሮ ማለት ነው። ይሄ ምንድነው አትሊስት ፊዚካሊ ይገነባሉ። በስነስርዓቱ ስፖርት ይሄዳሉ፣ ይሰራሉ። ለስፖርት ራሱ እዚህ ሀገር ለሁለቱም ትሬኒንግ ነበር የሚከፈሉ የሚፈልጉትን ስፖርት። ከዛ ላይ ደግሞ ኩንፉ ማለት ራሳቸውን የሚከላከሉበትን ስፖርት ነው ሞር ማይ ኪችን ቴንክ ዩ ማማይ። አሁን ያ ሰው በምንም መልኩ እንትን አያስቡ። ፊዚካል ደግሞ ማስተማር ማለት ደግሞ እራሳችንን እንትን እንላለን ማለት ነው። ምንድን ነው ራሳችንን ኮንፊደንስ ይኖረናል። በተለይ እኔ ውሹ ነበር የምሰራው። እኔ ውሹ ሰራለሁ። ያ ግን ማለት ሰውን ለመደብደብ ሳይሆን በራስ መተማመንን ያመጣል። ሳምሪን ደግሞ ቦክስ ነበር ማሰራት በራሷ እንድትተማመን ማለት ነው። ሰውን ለመደብደብ አይደለም፣ በራስ መተማመንን ይሞላል፣ ፍራቻን ይቀንሳል፣ ዲሲፕሊን ያስይዛል። አሁን በብዛት ሴት ልጆቻችሁ ላይ ማድረግ ካለባችሁ ስፖርት አሰሯቸው። የፊዚካል ስፖርት ኢትስ ቬሪ ኢምፖርታንት በጣም ለሴት ልጆቻችሁ ለወንድ ልጆቻቸውን በጣም ዲሲፕሊን ነው የሚያደርጋቸው፣ በራሳቸው እንዲተማመኑ ነው የሚያደርጋቸው ምናምን ነገር ነው። ልጆቻችሁ ላይ ትምህርት ብቻ ፉትን ማድረግ አይደለም፣ ምግብና ፊዚካሊ መገንባት ፈለባቸው። በተለይ ሴት ልጆች መጀመሪያ ሰው የሚደፍረው ፊዚካላችሁን ነክቶት አይደለም። አመለካከት ትፈራለች። መጀመሪያ ሰው ሜንታሊያችሁን የሚፈትነው በመሳደብ በመተቸት ምን በማለት ነው። ያንን ሲያሸንፍ ነው ፊዚካሊ የሚሄደው። ፊዚካሊ ደግሞ ኮንፊደንስ ሙሉ ፉል ከሆናችሁ ሜንታሊ ፉል ነው የምትሆኑት። ምክንያቱም ምንም ነገር መጀመሪያ የሚጎዳሽ ኢሞሽናሊ ነው። ልብሽን በደንብ አርግቶ የምታምኚውን ነገር ያለሽን ፍቅር ምናምን ነገር ሙጥጥ አርግቶ ያስወርድሽና ከዛ ልብና ጭንቅላት ተቃራኒ ናቸው ይባል አይደለም። ምክንያቱም አንዳንዴ ልብሽ ከፍቅር የተነሳ እያየሽው ልክ እንደ ጽዮን እውር ትሆኛለሽ። እያየሽው ያነሳችው ነገር እያየችው ከልቧ አንጻር እውር ትሆናለች። ጭንቅላቷ እኮ እየነገራት ነው። ይሄ ነገር እኮ የሚያገለግለው ለዚህ እዚህ ጋር ልሽ የፈለኩት በራስ አለመተማመን ያን የሚያደርገው እኮ ይችልች ሜንታሊ ራሱ በጣም እንትን ናት፣ ሽባ ናት። ገብቶሻል? ፊዚካሊም አሁን ምን አለች መስሎሽ በቀደም ለታ እኔ ይህንም በተለይ ስፖርት በጣም ስለማምንበት ነው። እያየሽ የማታምኚ ከሆነ ዩ ሃቭ ሰምቲንግ የሆነ ነገር ጭንቅላትሽ ላይ ያለ ማለት ነው። ጤናሽ ተጓሏል ማለት ነው። ልብሽ ላይ ሀዳ እኮ ጭንቅላትሽማ ይነግርሻል እኮ ልክ እንዳልሆነ። ጭንቅላትሽ እኮ ስማርት ነው። ልብሽ ግን አይፈልገውም። ካለሽ ኢሞሽናሊ ዲፔንድም ሊሆን ይችላል። አንቺ ለዛ ሰው ፊል ከምታረጊው ነገር ገና አላለቀም። ያ ነገር ከጭንቅላትሽ ጋር ይጋጫል፣ አይስማሙም። ከዛ የሆነ ሰዓት ላይ ማስማማት ሲያቅትሽ ልክ እንደ ልጅቷ ትወጫለሽ፣ ጥለሹ ትወጫለሽ። በቃ ከዛ ታለቅሻለሽ። የምታለቅሹ ግን ልብሽ ነው እንጂ ይሄ ጭንቅላትሽ ምን እንደሚልሽ እኮ ታውቂያለሽ። ሶ መጀመሪያ የሚያደርጉት ልብሽን ኢሞሽናሊ በጣም ዳሜጅ ያደርጉሻል። ዳሜጅ ኢሞሽናሊ ካደረጉሽ በኋላ የሚታገልልሽን አእምሮ የሚታገልልሽን ስልሽ ከሚሄድሽ ነገሮች ልክ አይደሉም ብለው የሚያምነው አእምሮሽ እሱን መጉዳት ይሞክራሉ። ልክ ሁለቱን ከጎዱ በኋላ ደግሞ ፊዚካሊ እንደዚህ አይነት ነገሮች አሁን እንደዚህ አይነት ነገሮች ኦኬ። በፊት እንደዚህ አይነትም እንደዚህ ከበደም ብልግና አልነበረም። እኔ በእውነት በጣም ምን ያደንቋለሁ ያንን ጊዜ። እንዲያውም እኔ በጣም ነው የማደንቀው። ያሁኑ ያስጠላል። እናንተ ጊዜ ያለው ነገር በጣም ነው የሚያስጠላው። እውነት ለመናገር ከባድ ለመስማትም ራሱ ይሸክካል።
ለምንድን ነው ነገሮች እንዲህ ሳይበሱ በፊት እኔ አሁን ለምሳሌ ባንቺ ላይ መጀመሪያ ጊዜ ታይቶኛል ሂዶዬ ዋይ ለምንድን ነው እንደዚህ ዲቴይል በቃ እንደዚህ ስምጥ እስከምትሉ የገባችሁት ዋይ የምትገቡት ማለት እሱ ነው የምልሽ ፊሊንግ አለሽ ያንን ሰው የማፍቀር ሊሆን ይችላል ከዛ ሰው የለመርሻቸው ቦዲ እንትን ሊሆን ይችላል ኮኔክሽን ሊሆን ይችላል የምታረጋቸው ድርጊቶች ሊሆን ይችላል ፊሊንግ ናቸው እነሱ ኦኬ ብሬንሽ ደግሞ አለ ላይክ ነገሮች ሲካሄዱ ይሄ ልክ ነው ይሄ ልክ አይደለም ይሄ ያስከፋሻል ይሄ አያስከፋሽም ይሄ ጥሩ ነው ይሄ ጥሩ አይደለም ይሄ ላንቺ ይጠቅምሻል ይሄ አንቺ አይጠቅምሽም ይሄን እኮ ትፈልጊያለሽ ይሄን እኮ አትፈልጊም የሚልሽ ደግሞ ብሬንሽ ነው ጭንቅላትሽ ነው መልእክት ይሰጥሻል ሌላው ደግሞ ሰውነት አለሽ ያን ነገሮች እንድታካሄጂ የሚያረግ ለምሳሌ መሳም ከፈለሽ ተንቀሳቅሶ ትስሚያለሽ ማቀፍ ከፈለሽ እጅሽ ይንቀሳቀሳል ትስሚያለሽ ሶስት ነገሮች ነው ተያይዘው ኮኔክት ተደርገው እኛን የሚመራን እነዛ ሰዎች ማድረግ የሚችሉት መጀመሪያ ኢሞሽናሊ ዳሜጅ ያደርጉሻል ያለሽን ኢሞሽን እነሱ ጋር ያለው እስከዛ ምን አስደረሰሽ እኮ ነው ጋዴም ሽተሬ እኮ አሁን እየጠየቀ መጀመሪያው እሱ ነው ኬት ይጀምሩ ታዲያ ኬት ይጀምሩ አዳ ምንድነው እኔ ይሄን ነገር አክሴፕት እኔ በነገራችን ላይ ይቅርታ አድርግልኝ እኔ በጣም አም ሶሪ ይሄ ሁላ እስከሚሆን ድረስ ይሄ ሁላ ዋይ ለምን እኔ እናትሽ አላረኩትም እኮ ነው የምልሽ ዋይ እኔ እናትሽ እኮ አላረኩትም ያንን ነገር the first day ነግሬሻለሁ የኛን ቤት ታሪክ the first day እጁን አንስቶ የመታኝ ጊዜ ማውቃት እንደምፈልግ እንደማልወደው እንደማልፈልገው ነበር የምነግረው ነግሬሻለሁ እንደማልፈልገው ያንንም ታግዬ ያደረኩት የእናንተ እንዲያው ምን ያማራጭ በዛ ሰዓት የዛሬ 28 ዓመት አስበሽዋል በዛ ሰዓት ያ ፖሊስ ጋር ብትሄጂ ፖሊስ አይቀበልሽ ወታደር ብለሽ እንኳን የምትጠሪው ሰው በሌለበት እኮ አልሐምዱሊላህ ከምትመሉት አዳምጪ ሳምሪ ማን ነው ልክ ነው እያዳመጥሽ ነው I don't know why እንደዚህ አይነት አስቀያሚ ነገር ሲያደርጉ በተደጋጋሚ ማለት ነው በተደጋጋሚ ሲሳደብ አጠገብሽ እኔ እግዚአብሔር አንድ ቀን መጥፎ ስድብ ሰድቦኛ አቀማባች አንድ ቀን አንቺ እንደዚህ የራሳችን ትንሽ እንዴ በእናንተ አይነት እኮ እኔ እኮ ሉክሰስ ኖሮ ነበር የምኖረው አሁን በሚሰማችሁ ኖ ታያት አይደለም ሲሪየስሊ ታያት አይደለም ኤጅድ እዛ ታያት ወረኛ ታያት የምን እንደዚህ እዚህ ድረስ መሄድ እኔ መጀመሪያ ቀን አይቼዋለሁ የኛ ቤቱን ጉላንጆ እኮ አይቼዋለሁ እኮ ምን ታውቃለች እሷ ራሱ ለኔ ቢሆን እዛ ያናዳኩ ሁሉም ሴቶች እንዳንቺ አይደሉማ ሁሉም ሴቶች እንዳንቺ አይደሉም በቃ እንደዛ ማለት አትችይም ቅድም እኮ አስረዳሽ ሁለት ሴቶች አሉ ሁለት የሴት ግሩፕ አይነቶች አሉ ሁሉም ሴት አንዱ ማለት አትችይም እንደዛ ከሆነማ አንቺም ደስም ነገር ያረክሽ ነው ማለት ነው ሁላችሁም እኔ እኮ እንዴ እናንተ እኮ አበዛችሁት እኮ እናንተ እኮ እኔ እንጃ እናትም እንዳንለው የእናት አይነት እንኳን እንትን አይደለም እኔ ሲበላ እኔ እኮ በጣም ኃይለኛ ሰው ነኝ እኔ እግዚአብሔር እንደው ምን አድርጎ እንደፈጠረኝ አለ ሲበላ ራሱ ብዙ በልቶ እኔ ልበስ አትሪካል የሰው ጤነኛ አይደለም አዳኮ ጤነኛ አይደለም ለምን በፍቅር በውር እንደዚህ አዳኮ የለም አንቺ ያን ነገር ቶለሬት አላረክሽም ማለት ያን ነገር አልተሸከምሽም ማለት እኮ ሌሎችም እንደዛ አትሸከሙ ማለት አትችይም የራሳቸውን አቅም አላቸው አቅማቸው እስኪሟጠጥ ድረስ የመጠበቅ ትግስት አላቸው እሱን አርግተው ካልሆነ ምንም የምትለውጩ ነገር የለም እንደዚህ ሁሉ ብቻ አያረጉትም በዛ that's their life አዳኮ that's their experience መወገዝ ያለበት እንዲያውም ወንዱ አይደለም መወቀስ ያለበት አሁን እናንተ ችግር ላይ ስላላችሁ አይምሯችሁ ጥሩ አይመጣም ብንናገር ብለን እቺ ቀን ትለፍናማ ልክልክሽ ነው እንጂ መንገር አንቺንም ጽዮንም ልክልካችሁ መናገር ነው ቁጭ ብለን አሩግ ሲሪየስ ጋር ነው ማለት ያለብን ቁጭ ብለን ጤነኞች ናችሁ ግን እንዴ እኮ መወራት ይደለም አንድ ነገር ልንገርሽ ስሚኝ አዳኮሽ አንድ ነገር ልንገርሽ አሁን ስሚኝ ለምንድን ማሰሚኝ ግን አዳኮ አሁን ጽዮንም ሆነች ሳምሪም ሆነች አንቺ በምትፈልጊው ሰዓት ወይ ደግሞ የጽዮን እናት በምትፈልገው ሰዓት ከዚህ ሲቹዌሽን ብታስወጡን አይጠቅመንም ለምን እንደዚህ ጠንክረን አንወጣም ለምን እንደማንወጣ ታውቂያለሽ ያለን ኢሞሽናል ፊሊንግ ተማጦ አላለቀም ሜንታሊያችን ነግሮን ወቅሶን አላለቀም ኖ አይደለም ላስረዳሻ
የሚያረጉት አሉ። ባይዛችሁን ተመልሳችሁ ትሄዳላችሁ እኮ በቃ እኮ ስሚኝ፣ ታዲያ እኮ ለምን አሰሚኝም? ስሚኝ፣ የሚያረጉ ሴቶች አሉ፣ የሚመለሱ አሉ። ምክንያቱም ኢሞሽናሊ ደን አይደሉም፣ ሜንታሊ ሬዲ አልነበሩም፣ ፊዚካሊም ሬዲ አልነበሩም። ሰው ተገደው ውጪ ተብላ አንድ ጓደኛ አስወጥታት፣ እጇን ይዛ አስወጥታት፣ ነገ በንጋቱ ተመልሳ እኮ ጠብቂ ጊዜ ትምጣ እንጂ አሁን የሆነ ነገር ብለን ብንነግራት ውሸታሞች ናችሁ ብላ ተመልሳ ትሄዳለች። በራሷ ስትቀጠቀጥ ትውጣ እኮ ነው ያልኩት እኔ። ታዲያ አሁን እኮ ያልሽ እኮ ለምን ትታገሳላችሁ? ግን በዛ ቆየ። በራስሽ ደግሞ ስንልሽ በቃ መብዛትም ካለበት ይበዛል። ዋናው ጠርቶ መውጣቱ ነው ማለት ጠርቶ መውጣቱ ነው ስልሽ ያ ነገር እንደማይገባሽ አውቀሽ ዋጋሽ ነው አውቀሽ መውጣትሽ ነው እንጂ ነገሮች ሳይጠራ ተመልሰሽ ትገበልሽ። ተመልሰሽ እዛው ነገር ውስጥ ነው የምትዘፈቂው። ሰው it doesn't make sense። ምንም ባንቺም ፍላጎት በሌላውም ፍላጎት ያ ሰው ቢለይ ለዛ ሰው አጠቅኝ ትጎጂዋለሽ፣ ጭራሽ ትጎጂዋለሽ። ለምን እንደምትጎጂው ታውቂያለሽ? ኔክስት ዴይ ሲወጣ መምጣቱን ይለምዷል። መምጣቱን እየለመደው ይመጣና መቼም አይወጣም። መቼም በቃ ሰልፍ ኮንፊደንስ ኖሮት ቆርጦለት አይወጣም። እንደ ሱስ ነው የምታረጊበት ማለት ነው። ሱሱን ታለማምጃለሽ። ሰው መቼም አይወጣም። በቃ እየጎዳሽ ነው የምታረጊው። እየወደድሽው ትጎጂዋለሽ። ከወደድሽው ያንን ሰው መተው ነው ያለብሽ። ለዛ ነው ጽዮንም እኮ ያ ነገር በቅቷት ለቤተሰቦቿ ስትናገር ከዚህ በኋላ አባትየው ምንድን ነው ያለው? እሷ እስካለፈለገሽ ድረስ ተመልሰ እንዳታገኛት which means ልጅቷ ከጨረሰች ነው። ከፈለገች ትመልሳለች። ግን ልጅቷ ስለጨረሰች አትፈልግም። ዳሴ ቤተሰቦቿ ግን ቢያስገድዷት ኖሮ በሰዓቱ ይቺ ልጅ ላይወጣላት ይችላል፣ ላጨርስ ትችላለች፣ ሚስ ልታረግ ትችላለች፣ ትመጣለች ተመልሳ። which means ቢፈልጋትም ጠብቃት ይለዋል አባትየው። ተመልሳ መሄዱ አይቀርም። የእናንተ ኢሞሽናል እስከ መታረድ እስከ መሞት ነው እንዴ? የመጀመሪያው ጊዜ አይዘጋላችሁም እንዴ? እንትናችሁ ኤግዚት የሚባለውን አትጫሉትም እንዴ? it depends on how much you love። ያ ደግሞ ስትመጪ የነበረሽ ለዛ ሰው የነበረሽ ትክክለኛ ስሜትን ያሳያል፣ ሊያስገምት ይችላል። አይ ዶንት ኖ ይሄ መሆን የለበትም ግን it is what it is። ታዲያ ኤክስፒሪየንስ ማድረግ አለብሽ፣ መውሰድ አለብሽ። ዋናው መኖርሽ ነው። ምን ይባላል መሰለሽ? የሚበሉት እንጀራ ከምጣዱ ያስታውቃል። 3-4 ጊዜ እስከሚማገጥ 5 ጊዜ እስከሚማገጥ ድረስ ኖ ኤግዚት የሚለውን ተጭለሽ መውጣት ነው ያለብሽ። ኤግዚት የሚለው ምክንያቱም ትርፉ ጣጣው ለዘላለም ልጅ ሊመጣ ይችላል። ሀብት ሊሆን ከሱ ጋር ፍራሽ ጭቅጭቅ ማትወጭ ታይዋለሽ። መጀመሪያ ጊዜ አንቺ እርጉዝ ሆነሽ እሳቸው ማስክ አድርገው አንቺ ደግሞ ማስኩን ስትይ ውሃ ይዤ ትዝ ይልሻል። ወተሽ እስከነ እንትንሽ እስከነ ሆድሽን ይዘሽ እንዴ ይምጣ እንጂ ያልኩሽ ጊዜ በቃ የራሱ አደኮ አሁን ለምሳሌ አንድ ጥያቄ ልጠይቅሽ። አንቺ መኪና ስትነጂ እኔ መኪና ስነዳ በአንድ አይነት ስፒድ ነው የምንነዳ? በተሰጠን ህግ። ቴንክ ዩ የሰው ልጅም ለአንቺ የተሰጠሽ ህግ ሙሉ ላትጠቀሚበት ትችያለሽ። አንቺ 100 እየነዳሽ እኔ 50 ልነዳ እችላለሁ። እኩል ስፒድ እንንዳ ማለት አንነዳምም። ሲጀመር ላይ ሁሉም ሰው የራሱ ስፒድ ነው የሚነዳው። ምንም እንዲህ ብሎ ነገር የለም። ይሄ ወደ ሳይንሱ ከሄድን ታሪክ ውስጥ ነው የምንገባው። በሳይንስ ና መሄድ ያለብን ግዴታ። እንጀራ ከምጣዱ ያስታውቃል። አለቀ። እኔ በዚህ ነው የማምነው። እኔ አይናችሁ አይከፈትም። እኔ እኮ አፍቃሪ ብቻ እናንተኛ እናፈቅርም እንዴ? የዘንድሮ ልጆችማ እግዚአብሔርን በጣም ሊሞቱ እራሳቸው። ድሮ እንደዚህ የሚገደል ሴት የለም አቦ፣ እግዚአብሔር ምስክሬ ነው። አረኛ ሞተን እንደዚህ በወንድ ሞተ። እኔ ባለውበት ሰዓት እስከማውቀው ድረስ የማውቀው ነገር የለም። የሞተ የተገደለ አሁን እኮ ነው ወንዱ እየተነሳ ሴቶቹን እኔ ምን አይነት ጊዜ እንደደረስንም አላውቅም። ካዳኮ አይዶል ትዕግስትና መደንዘዝ ይለያያል። ታገሽ ማለት ለመሞት ሬዲ ነሽ ማለት አይደለም። የትዕግስት አሁን ልጅቷ በጣም ትዕግስት አላት። ስትናገር እንደነበረው ብዙ ነገር ታገሳለች ምናምን ነገር አይደለም። ያ ማለት እስክትሞት ሬዲ ነበረች አይደለም። ልጅቷ እኮ ስማርት ናት። እንዴት እንደዚህ አይነት ነገር ታረጋለች? አታደርስም። ፔሸንቷ አላለቀም። ቀነኒ እኮ እንደዚህ ትዕግስቷ አላለቀም። ታምሪ ቀነኒን እኮ ብታያት ስታወራ አንቺ አታወሪ። ሞት ሟጣ በቃ ታታታታ የምትል ልጅ እኮ ናት እንዴ! በጣም ኃይለኛ ነች።
በጣም ማቾድ የነበረች እኔ ጋር 2 ጊዜ መታለች። እዚህ ቪዲዮ አላት። ምን እንደ የድሮ አካውንት የሚወጣ ቢሆንና ባወጣው በጣም ኃይለኛ ተናጋሪ ልጅ ናት። ቤስት ጓደኛዋን ያውቃታለሁ። ስትናገር እንኳንስ እንደዚህ በቃ የደነዘዘችው ከሱ ጋር ሆነች። ደነዘዘች ራሷን አጠፋች። ከግሩፕ በሙሉ ራሷን አጠፋች። ከምትታወቀው ራሷን አጠፋች። እውነት እኔ የሆነማ የሚያደነዝዛችሁ ነገርማ አለ። ሀዳኮ ብቻ መረዳት ያለብሽ ነገር ሀዳኮ ናት። ዳብዬ ጁድዬ፣ ሳምሪ ናት። ጽዮን ናት። ሁሉም ሴቶች አሁን ለምሳሌ ከዚህ ትዳር አትውጪ ሂጂ ተመለሽ እንደሚሉሽ ሁሉ ማለት ነው። ሌሎች ደግሞ እንኳንም ራስሽን አተረፍሽ እንደሚሉሽ ሁሉ ሁሉም ሴት ይለያያል። አንድ አይነት ሊሆን አይችልም። በቃ አንድ አይነት ሊሆን አይችልም። ሶ አንቺ የምታፈቅሪበት ልክ ነገሮችን ቶሎ የምትወስኝበት ነገር ደንዝዛችሁ ነው የምትነቁት። ዳት ኢዝ ዘ ፕሮብሌም። ቅንቅጩ ልንገርሽ አይደለ? አትመለከቱም። እንኳንም ደነዘዘች፣ ዋናው መኖሯ ነው። ደንዝዛ ከወጣች ተመልሳ ራሷ እንደዛ ነገር አጥልም። ሳደነዝዝ ግን ከወጣች ተመልሳ ትመጣለች። ምክንያቱም አልጨረሰችም። መሞትም አለ። አትደንዝዙ። እንደዚህ አይነት ሰው እስከ መጨረሻው አትሂዱ። አታግቡት። አፈሪ ብላ አታግቡት። ገና ስታዩ አጎራረሱ ራሱ ትልቅ ከሆነ ራን በቃ እኔ ስበላ በሙሉ ነው የማየው። እኔ በጣም መጥፎ ባህሪ ያለ በቃ እውነት እንደዚህ ከሆነ የኔ ባህሪ መጥፎ ነው ማለት ነው። እየበላ ያ ጠብቆኝ የራሱ የማይበላ እግዚአብሔር ምስክሬ ነው። አሁን እየበላን ከፊት ለፊት የሚወስድ ከሆነ ራን እንጀራ ችግር እኮ ማለት ነው። እኔና ሀዳኮ እሷም ካልመሰላት አልሰማኝም፣ እኔም ካልመሰለኝ አልሰማትም። ሁለታችንም ካልመሰለሽ አንሰማም። አይደለም አንቺም ካልመሰለሽ የኔን አስተሳሰብ አትቀበይም፣ እኔም ያንቺ አስተሳሰብ ካልመሰለኝ እንደዛ ማለት አይደለም፣ ግን እንሰማማለን። እንደዛ ማለት አይደለም። እኔ ምን አልሰማሽ ስትቀጠቀጭ ራስሽ ትመጫታለሽ። እኔ ያልኩት ምንድነው እዚህ ድረስ ከመድረስና ህይወታችሁን አደጋ ውስጥ ከመድረስ ይልቅ ብዙ የናርሲስትን ሆዳም ማለት እኮ ናርሲስት እኮ ማለት እኮ አጋሰስ ሆዳም ማለት እኮ ነው በአማርኛ። አጋስ ራስ ወዳድ ማለት ነው። ከዛ እንዲህ ነው የምናየው። ትሪት አቀርቢያለሽ። እግዚአብሔር ምስክሬን ነው። እኔ እንደው ረበያስሽና እንዲህ ስትበይ ካጎረሰሽ ሳምሪ ካጎረስሽው ያ 1 ፖይንት እዛ ላይ ትጠያለሽ። ሲተኛ አይቶ ተኝተሻል ምናምን ብሎ እኔ ተኛ የሚል ከሆነ ትክክለኛ መለኪያ ይሄ ነው። ራስ ወዳድ እንለዋለን። መንገድ ላይ እቃ ስትይዥ አንቺ እንደምትሸከሚ ብሎ ማለት ነው። እቃ ስትይዥ እቃውን እግዚአብሔር ብዙ ነገር እቃ ስትይዥ እኔ ነኝ የሚይዘው የሚል ከሆነ እኔ ስራ ሂጄ ላምጣ አንቺ ቁጭ በይ የሚል ከሆነ የምን አባቱ ሳይንስና ቴክኖሎጂ ውስጥ ምን አስኬድሽ? በባህላዊ ቤት ውስጥ ማየት ትችያለሽ። ይሄ ሆዳ ማጋሰስ መሆኑ ሀዳኮ አንቺ አጋሰስ ነበር እኮ ሳምጂ። ሀዳኮ ዌት እናውራ። አንድ ደቂቃ ስጪ። አንድ ደቂቃ ስትበይ በሙሉ እየበላሽ ነው። ኧረ 1 ደቂቃ ስጪ ላውራ። አንድ ደቂቃ ስጪ። አሁን የምታወሪው ነገር ስለ ጀንትልማን መሆን አለመሆን ነው። ያ ማለት የወንድ ልጅ ትሪትመንት ወይ ቅድም የምናወራው እኔ ኧረ አዳምጪኝ። ይሄ ነገር ይቀጥላል። በዚሁ ከቀጠለ ጀንትልማን ነው። ዝም በይ አዳምጪኝ። አላዳምጥ ምን አባቷ ከቀጠለ ካልቀጠለ እኔ አላዳምጥም። የራስሽ ጉዳይ። ስላላዳምጥሽማ የት እንደገባሽ ታውቂያለሽ እኮ። እኔ አላዳምጥም። እናንተ አታዳምጧት። ሳምሪ የምትለው አታዳምጥ። አሁን እነዚህ ቴክኖሎጂ ተማር ምናምን የሚሉትን ሰዎች ኢሞሽናሊ አድብሽታለን እንዲህ ብሎ ነገር ምን አባቷ ተቀጥቅጣ ነው የመጣችሁ። እናንተ በባህላዊ ታዩታላችሁ። ለእናንተ ሰፖርት የሚያደርግ ከሆነ ሁሌ የሚቀጥል ከሆነ የማይለወጥ ከሆነ ቤትሽ እያለሽ የሚደውል ከሆነ እቤት ከመጣሽ በኋላ የማይደውል ከሆነ ችግር ነው። ያ ባይ አሁን እኮ ስለ ጸባይ ነው እያወራን ያለ ነው። ቅድም ያወራ ነው ስለ ኢሞሽናሊ ሜንታሊ እና ፊዚካሊ ነው። ይሄ ነው ሳይንሱ። አሁን ስለ ካራክተር ነው እያወራን ያለ ነው። ስለ ካራክተር ነው፣ ስለ ጸባይ፣ ስለ ሁኔታ፣ ስለ ድርጊት ምናምን ነው። ይሄ ደግሞ ዲፔንድስ ኦን ፒፕል ራሳቸው ኢንዲቪዱዋል የሚኖራቸው ነገር ነው። የቅድሙ ግን ጀነራል
ነው እያወራን ያለ ነው። እሱ ደግሞ በሳይንስም እንደዛ ነው የሚለው። ስሜት፣ ጭንቅላት፣ አእምሮ እና ሰውነት ተያይዞ የሚሰሩ ነገር ናቸው። መነጣጠል አትችም። አሁን የምናወራው ደግሞ ስለ ጸባይ ነው፣ ካራክተር ነው። ያ ሰው ጀንትል ይሁን ኩሩ ይሁን አክባሪ ይሁን አይሁን ወይት ጸባይ እኮ ነው ተጽዕኖ እያሳደረ ያለው አይደል? ጸባዩ ነው አይደለ? ጋዴም የሆነው ሴቷ ላይ ምንድን ነው የምታወሪው? ኖ ቅድም ያወራ ነው ሀዳኮ ስለ በሽታና ሲምተሙ ነው። ምንድን ነው ባህሪ አይደለም እንዴ? አሁን እያወራን ያው ባህሪ እኮ ነው አይደለ? አሁን እያወራን ያለው ነው ሌላ ቶፒክ ነው የምልሽ። አይገናኝም ከቅድሙ ጋር። ይሄ እኮ ሌላ ቶፒክ ነው። ምን አይነት ቶፒክ ነው? ብልግን እያወራን ያለው ነው። አሁን እኮ አሁን ያመጣሽው ቶፒክ ማለት ነው ስለ ካራክተር ነው። ሰውየው ጀንትል አይደለም ምናምን። አትከፋፊው። ሳይንቲስቶቹ አትከፋፍሉት። ሳይንስና ቴክኖሎጂ አትከፋፍሉት። ሰዎችን የምትለያቸው ባህሪ ማለት እኮ እንቅስቃሴ እኮ ባህሪን ይወስናል። በነገራችን ላይ እኔ አንድ አስተማሪያችን ምን አለኝ፣ ባወራርሽ በእንቅስቃሴሽ ባህሪሽን አውቀዋለሁ፣ ማንነትሽን፣ ምን እንደምትፈልጊ ምን እንደማትፈልጊ፣ ክፉ መሆንሽን ደግ መሆንሽን የተያዙ ናቸው። ሁሉ ግን 100% ደግሞ ምነግርሽ እየበላሽ እንኳን ጥሩ ሰው መሆኑን ታውቂያለሽ። አንድ ሰው ሞር ላንቺ ቦታ የሚሰጥ ሞር ላንቺ ሪስፔክት ሲኖረው ሞር ላንቺ ያ ነገር ግን ውጪ ላይ ብቻ አይደለም። ለምሳሌ ቤት ውስጥ ውጭ ብቻ ቤት ውስጥ ኢቭን አልኩሽ እኮ ስትተኝ ያ እጅሽን ይዞ ነይ ወደ አልጋ ነይ፣ በቃሽ፣ ነገ ትሰሪያለሽ፣ ይበቃል፣ ይህንን ተይውና እኔ አግዝሻለሁ። ያ ነው የሚያኖረው እኮ ከአንቺ ጋር እኮ የሚያኖረው እኮ ባህሪ ነው አይደለም እንዴ? እኮ ሁሉም እኮ የተያያዙ ነው። ርዕሱ ይለያያል እንጂ የተያያዘ ነው። ቶፒኩ ይለያያል እንጂ የተያያዘ ነው። ወጥ ስለሰራ ብቻ ተንከባከበ ማለት አይደለም። ያንን ትክክል ነሽ፣ ገብቶሻል። ወጥ ይሰራ ያበላሽና እኔ ወጥ ስለሰራው አንቺ ደግሞ እስቲ ሄደሽ ሰርተሽ ገንዘብ ሰዓት ጭማሪ አምጥሽ፣ እሱን አይደለም እያልኩሽ ያለሁት እኮ። ግን በሽታ ነው። የበሽታ አይነት ግን አለ። ስኳር በሽታ አለ፣ ደም ግፊት በሽታ አለ፣ የልብ በሽታ አለ። እንደሱን አሁን እያወራን ያለ ነው። የተያዘ ነገር እኮ ነው ሁሉ ነገር። ግን የየራሱ ርዕስ አለው። አሁን የምናወራው ስለ ካራክተር ነው። በቃ አሁን ስለ ጸባይ ነው እያወራን ያለ ነው። የቅድሙ ደግሞ ጀነራሊ ስለ ፍቅር ነበር እያወራን ያለ ነው። ስለ ናርሲስት እያወራን ነበረ። በምን በኩል ነገሮችን እንደምትጎዱ እንደምታዩ ምናምን ነገር እያወራን ነበር። አሁን ግን ኢንዲቪዱዋል ላይክ ያ ሰው ጀንትል ነው አይደለም። ሲምፕተሞችን ነው እያየን ያለ ነው። ባህሪ ማለት እኮ ተፈጥሯዊ እኮ ነው አይደለም? ምንድነው ናርሲስት ማለት እኮ ባህሪ እኮ ተፈጥሯዊ ሁሉ ጊዜ እኔ የሚል የማይጠግብ በቃ በሰዎች ላይ የሚኖር ሶስት አባ ፋሚሊ። ስንት አይነት ናርሲስት አለ መሰለሽ? ቅድም የሆነ ሴትዮ እያዳመጥኳት ነበር። 4 አይነት ናርሲስቶች አሉ ብላ እንደም ስትናገር ነበር። ካገኘሁት ግን በሽታው በሽታ ነው። ግን የበሽታ አይነት ስሙ ይለያያል። ያንን ነው እያለን ያለ ነው ኳዳኮ እንጂ እኮ ልክ አይደለሽም እኮ አይደለም እያለን ያለ ነው። ልክ ነሽ። ግን ሁሉም ደግሞ እንዳንቺ አይደለም። በአንዴ አይቶ ነገሮችን በቃ ይሄ አይሆንም የሚል ሰው አይደለም። ሁሉም ሴት እንደዛ አይደለችም። እኔ በሱ አይደለም የኖርኩት። እኔ እናት እኔ ዛሬ እዚህ ጋር ከመቀጥቀጥን ከመደብደብን ከመዘረፍ የሚያተረፈኝ የሳምሪ ሳይንስ አይደለም፣ የራሴ ነው። ማክስ አንዳንድ ጊዜ ሳይንሱም ነው ዓለምን እየጎዳ ያለ 4G 6G 8G እያል ዩ ጋዴም ሽት እንዴ የነሱ እኔ ጠቅሞኛል። ነገራቸው በሽታቸው ለማለት ሌላ ጣጣ ውስጥ ይገባሉ። እኔ ጠቅሞኛል። ሀዳኮ አይስዌር በጣም ጠቅሞኛል። እኔ ጠቅሞኛል። እያንዳንዱ ነገር ኢሞሽናሊ አቢዩዝ ምን እንደሆነ ጠቅሞኛል። ፊዚካሊ ሳይደርስ በፊት ሜንታሊ አቢዩዝ ምን እንደሆነ ጠቅሞኛል። ላይክ አት ዘ ኤንድ ኦፍ ዘ ዴይ ደግሞ ፊዚካሊ አቢዩዝ ዴፊኒትሊ ካላወቅሽ እኮ አይገባሽም። ሰው ማወቅ ጥቅም አለው። አንዳንዶቹ አምሮብሽ አታምሪም ሲባል እውነት ያለማርሽ ይመስላል፣ ግን ፊዚካሊ አቢዩዝ እያደረኩሽ ነው። እንዳማርሽ ያወቁ ስሚ ነገርኩሽ እኮ ዛትስ ዋይ። አሁን ለምሳሌ እኔ የሆነ ነገር ለብሽ ፀጉሬን ተሰርቼ ምናምን መጥቼ ያ ስንት ብር ከፍዬ መጥቼ ተሰርቼ መንገድ ላይ ከፀጉር ሰሪ ፀጉር ቤት እስካሉት እስከ መንገድ ላይ ድረስ ዋው ስታምር እያሉኝ መጥቼ ልክ እንደ ጽዮን ማለት ነው። አዳኮ ሰርጓ ላይ አምሮባት የምንድን ያላት የናይጄሪያ ምንድን ነው ትመስያለሻላት? የናይጄሪያ ሙሽራ በቃ አምሮብኛል ብላ በቃ ጥሩ ኮሜንት ነው የጠበቀች የነበረው።
ኦኬ እኔ ደግሞ ያን እዛ ጋር የሚያቆመው እስከሚድ አላማ አንቺ እንዲያምርብሽ ብሎ እስከሚደበድበኝ አልጠብቅም። የኔ መቤት ያንን ሲናገረኝ ባይ 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 አዲስ አበባ ቻው ቻው። ያ it is verbal abuse ነው at the same time ደግሞ emotional abuse ነው። there's a lot of way to abuse one people። እዛ ጋር ደርስ እኮ እኔ እኮ እዛ ጋር ሳትደርስ በፊት እኔ ፖሊስ ጠርቼ አሳንቄ ካስወርውር ያለው በዚህ መስኮት በኩል ባይ ባይ ቻው። በጣም ከባድ ነው ይሄ ነገር እንዴ! አትድረሱ፣ እዛ ጋር አትድረሱ፣ መድረስ የለባችሁ የእውነት እስከ መደብደብ ድረስ እስከ ይሄ ኮሜንት የጭንቅላት ድብደባ እንዲያውም እኮ ፊዚካሊ ድብደባ ነው እንዲያውም ኦኬ ነው በጭንቅላት ይሄ በቃ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ደደብ ነሽ፣ አንቺ እኮ ብትማሪ ምንም አታመጭም፣ አንቺ እኮ ማለት በኔ ነሽ፣ እኔ እኮ ነኝ እንዲህ ያደረኩት በየቀን አይ ሄት ኢት። እንዲያውም ድብደባው ነው ድብደባው ይሻለኛል። አንዴ መታሻል ታውቂዋለሽ። ይሄ ማኩረፍ፣ ይሄ መሳደብ ስላችሁ መናገር በቃ ጭንቅላትሽን ዳውን የሚያደርግ ነገር ነውር አይደለም እንዴ? ኧረ በጣም ከባድ ነው። ሳምሪ ዩ አር ስማርት ተቀጥቅጣ ስለወጣች ነው እንደዛ። ኖ ኖ ኖ ኖ ኖ ሌሎቻችሁ በጊዜ ወጡ። እሺ በጊዜ ና because of that ታዳኮ ና because of that because I knew every single step what I have going እኔ ያሳለፍኩት ነገር I knew that wasn't right. I knew that was a part of abuse but like I said በአማርኛ አልገባኝም። ኖ ስማርት ናት እኮ ሊሉሽ የሚችሉት ከምን አንጻር መሰለሽ? እኔ የማደርገው ነገር ምን እንደሆነ ወይ የሚደረግብኝ ነገር ምን እንደሆነ ሳይገባኝ አይደለም የሚወጣው። ገብቶኝ እዛም ሆኜ እየገባኝ ፋይት አድርጌም ሊሆን ይችላል። ነገሮችን በምችለው ወይ ለመቅረፍም ጥሬ ሊሆን ይችላል። ግን የማይሆን ነገር የማይሆን ነው ብለሽ ከተረዳሽ ከጨረሽ ትወጫለሽ። ሶ ዳ ወይ ሜቢ እንደዛ ሊሉሽ ይችላሉ። ሳታውቂው ከወጣሽ ግን ስለማታውቂው ተመልሰሽ መምጣትሽ አይቀርም። ቢካዝ ምን እንደተፈጠረብሽ አታውቂውም። ጀስት በሰው ግፍፊት ይሄ ነገር ጥሩ አይደለም ውጪ ትበያለሽ፣ ወይ አንቺ ኢሞሽናሊ ስላልተመቸሽ ስለከፋሽ ስለተጎዳሽ በስሜትሽ ብቻ ተናደሽ ከዛ ግን ተመልሰሽ ትመጫለሽ። ምክንያቱም አልገባሽም፣ ሙሉ ለሙሉ አልተረዳሽም ነገሩ ማለት ነው። ፉል ፓኬጅ ስትረጂ ደግሞ ሙሉ ፓኬጁ ስትረጂ አንዴ ከወጣሽ አትመለሽ እንዳትል አሉ አንድ እንድሰማ አንዳንድ ሰዎች ጥቅም ያያይዛቸዋል። ጥቅም ያያይዛቸዋል። እሱ እኮ ሁሉም እኮ ሪዝኑ አለው፣ የሚቆይበት የራሱ ሪዝን አለው። ጥቅም ማለት ደግሞ የገንዘብ ጥቅም ብቻ ሳይሆን የሴክሹዋል ጥቅም። በቃ ይሄ ነገሩ ባህሪው ጥሩ ነው፣ ግን ሴክሹዋል ላይ ግን በቃ ከሱ የበለጠ ላገኝ አልችልም። እሱ አንድ እሱ ጥቅም አለ፣ ሁለተኛ የገንዘብ ጥቅም አለ። ፍቅር እኮ የለም ከሁለት አንዱ ቀጠብሎ አንድ ቤት የሚያኖራቸው በግድ የሚለያዩ ተደብድበው ተቀጥቅጠው ሁሉ መጥፎነቱን እኮ ያውቁታል። ግን ኢትስ ጉድ ቤቱስ፣ መኪናውስ፣ ካምፓኒውስ፣ ገንዘቡስ ነው። ለዚህ ነው ህይወት የሚጠፋው። ደብቅ ሁሉም ሰው ከማቴሪያል ውጭ ደግሞ ስሜት የሚባልም አለ። አንተ የቆየው ከእሷ ጋር ሲባል ጥቅም አይልም። ምክንያቱም የተወገዘ ነው ሰው ዘንድ። ጥቅመኛ ነህ እንዳይባል ይፈልጋል። ለንብረታችን ስል ይላል። ለንብረት ሴቷ ደግሞ ለልጆቼ ስል ትላለች እኮ። ስሜት ያልኩሽ ያ ነው። አየሽ፣ አንድ ሰው ለማቴሪያሊስቲክ ሊቆይ ይችላል፣ አንድ ሰው ደግሞ ለስሜቱ ሊቆይ ይችላል። ለስሜቱ ማለት ለፈጠረው ፋሚሊ ሊሆን ይችላል። ያ ስሜት ነው። ስሜት ነው ስልሽ በቃ ያ ነገር እንዲበላሽ ላይፈልግ ይችላል። ገባሻ? ከስሜት ጋር ነው የሚገናኘው። ላይክ ፋሚሊ ውስጥ ሲያድግ ነው ልጅ እሱን ነው ላይክ ይለያያል። ሁሉም ሰው የሚቆይበት እዚህ ሲቹዌሽን ውስጥ የሚቆይበት ምክንያት ይለያያል። አንዳንዱ ከራሱ ጥቅም ጋር ያያይዟል። አንዳንዱ ደግሞ ከራስሽ ተርፈሽ ልጆችሽም ሊሆን ይችላሉ የሚያዩት ነገር ብቻ በልጆችሽ ፊት ጥሩም ሆነ መጥፎም ሆነ በቃ ያን ነገር ለልጆችሽ ብለሽም ከራስሽ ጋር እኮ አይገናኝም። አንቺ እኮ ብትወጪ እኮ ደስተኛ ነሽ። ላይክ ግን አሳልፈሽ የምትሰጪው ደግሞ ምን አለ መሰለሽ አዳኮ አንዳንድ ሴቶች ወይ እናቶች የራሳችንን ገደብ አሳልፈን እንሰጣለን። ፈልገንም ሳንፈልግም አሳልፈን እንሰጣለን ገደብን። አሳልፈን ግን ገደባችንን እንዲጥሱ ስንፈቅድላቸው ግን በዛ ወይ እንቆያለን ማለት አይደለም። ምን ያህል አሳልፈሽ ሰተሽም ገደብሽንም አሳልፈሽ ጥሰሽ ሰተሽም ምን ያህል ያ ሰው አንቺን ያኖርሻል የሚለውን ነገር
በደንብ እንዲገባሽ ነው የሚያሳይሽ። ገደብሽን ጥሰሽ አሁን ይሄ ገደቤ ነው ብለሽ ያ ሰው ገደብሽን ጥሶ ከሄደ እስቲል ታየዋለሽ። ከዚህ የሆነ ሰዓት ላይ በቃ ዩኖዋ ለዚህ ሰው ምንም ብታረጊለት፣ ለዚህ ሰው ምንም ብታስረጁ፣ ምንም ላይፍሽን አሳልፈሽ ብሰጩ፣ ለምን አትደፊም? ለምን አትሞቺም? አክቹሊ ሞቶ መነሳት ቢቻል ኖሮ ብታሳዩ መቼም ይነፋ አይሉም። በቃ በቃኝ ተመስገን አይሉም፣ አያውቁም። ይሄ በቃኛል አይሉም። ሁሉም የራሱ ምክንያት አለው። አንዱ ደግሞ መኪና አለ፣ ገንዘብ አላት፣ ጎበዝ ናት፣ ጠንካራ ናት፣ ከዚች ጋማ መቼም አልወድቅም፣ ከዚች ጋማ ምንም አይፈጠርም። ለራሱ ጥቅም ያስባል፣ ለራሱ ጥቅም ብቻ። ሌላ ደግሞ እንደነገሩሽ ሌላም ደግሞ ያስባል። ሁሉንም አንድ ማድረግ አትችይም። ሁሉም የራሱ እንትን አለው፣ ምክንያት አለው፣ ሪዝን አለው። ግን ዋናው እኮ አት ዘ ኤንድ ኦፍ ዘ ዴይ ከዚህ ሁሉ ያም ሰው በህይወት መኖሩ ነው፣ እቺም ሴት በህይወት መኖሯ ነው። ቢካዝ there is something ካርማ የሚባል ነገር አለ። የሰራሽውን ነው የምታጭጁ፣ የሰጠሽውን ነው የምትቀበሉ። መኖር ከቻልሽ በህይወት መኖር ከቻልሽ ቆመሽ ትኖሪያለሽ። በህይወት መኖር ካልቻልሽ ግን መቼም ቢሆን በቃ ኢትስ ኦቨር ነው የሚሆንብሽ። ያናዳል፣ ያስጠላል። ቢካዝ ብትኖሪ በህይወት ብዙ ነገር ልታረጊ ትችያለሽ ብቻሽንም ሆነሽ። ዋናው እኮ መኖሩ ነው አንዴ የሚያስፈልገው። ላይፍ ኤክስፒሪየንስ ነው። እንኳን ከሪሌሽንሺፕ ወተሽ ላትኖሪ ይቅርና እኮ እንዲሁም ራሱ እኮ የሆነ ሰዓት ላይ እንኳን እንኖርም እኮ ሪሌሽንሺፕ ውስጥ ሆነን አልሆነን ሲንግል ሆነን ካፕል ሆነን እኮ ራሱ ሞት መቶ እኮ ይወስደናል እኮ የሆነ ሰዓት ላይ ሳናውቀው። ግን መኖር እድሉ እስከተሰጠን ድረስ ግን ሁለቱም ሰው ይኖሩ፣ ሁሉም ሰው ይኖሩ፣ ሁሉም ሴት ትኖር፣ አቢዩዝ የምትደግፍም ሴት ትኖር፣ ማትደግፍም